ለምን አረፈዳችሁ? ነግቢ። እግዚአብሔር ይመስገን። አባዬ እህቴ እሷ ነች? እህቴ ነው ያለችው? ተሰማ ምን እየተካሄደ ነው? ልታስረዳኝ ትችላለህ? ይቺ ልጅ ኑሐሚን ትባላለች። ልጄ ናት። ከዚህ በኋላ ከኔ ጋር ማለትም ከኛ ጋር እዚህ ነው የምትኖረው። መቼም እየቀለድክ መሆን አለበት አይደል አባ? ምንድነው የምታወራው? አይምሮ ጤነኛ ነው ወይስ የሆንከው ነገር አለ? ተናገር እንጂ ጭራሽ ዲቃላ ማምጣት ሳያንስ እዚህ ነው የምትኖረው ትለኛለህ እንዴ? ገነት ንግግርሽን አስተካክል። በልጅ ፊት መባል የሌለበትን ነገር አትናገር። ያደረከው አነሰና ጭራሽ ማየል ጮባት ትፈልጋለህ? ኤደን ሁሉንም ነገር ቁጭ ብለን አስረዳሻለሁ። አሁን ግን ለኑሐሚን ክፍልሽን አሳያት። ጭራሽ የኔ ክፍል ነው የምትኖረው? ላንቺ እኮ ነው ክፍልሽን አሳያት እያልኩሽ እኮ ነው። ነይ እኔ ክፍልሽን አሳይሻለሁ። ከአንቺ ጋር ግን ብዙ የምናወራው ነገር ይኖራል። እሺ ነይ ላሳይሽ። እማዬ ይዛት እየገባ እኮ ነው። ዝም ትያለሽ እንዴ? እማ ተገምቱ ከኔ ጋር ማትኖራትም። እሺ ምንድነው ያለኝ? ከአንቺ ጋር የማወራው ነገር አለ ነው? ጆሮዬ ነው። ለዘመናት ደብቄ የኖርኩትን ሚስጥር አውቆታል ማለት ነው። ወይ አምላኬ፣ ይሄማ ሊሆን አይችልም። አባዬ እኔ ግን ፈርቻለሁ። ይሄ ነገር የሚሆን አይመስለኝም። ምኑ ነው የማይሆነው? ይሄ እኮ የአባትሽ ቤት ነው። እዚህ ደግሞ የመኖር መብት አለሽ። ስለነሱ ከሆነ አሁን ነገሮችን ሁሉ ሄጅ አስተካክላለሁ። ምንም ነገር ሐሳብ እንዳይገባሽ። ግን እኮ የወደዱኝ አይመስለኝም። ነገርኩሽ እኮ ሁሉን ነገር አስተካክላለሁ። የናፈቅሽው የአባትሽ ቤት ይሄ ነው። እዚህ ደስተኛ ሆነሽ መኖር ትችያለሽ። እኔም ደግሞ አጠገብሽ ሆኜ የአባትነት ፍቅርሽን እየሰጠሁሽ ትኖሪያለሽ። እሺ እሺ አባዬ፣ ስለ ሁሉም ነገር አመሰግናለሁ። አናግራቸው እስከመጣ አንቺ አረፍ በይ። ኤደን መታ ብታናግርሽ ምንም ነገር እንዳትመልሽላት። ትንሽ ኃይለኝነት ያጠቃታል። ኤደን ክፉ ልጅ አይደለች። ነገሩን እስከምትረዳው ነው። እሺ እዚህ ምን እየተካሄደ ነው? ልነግረኝ ትችላለህ አባዬ? መቼስ ከማዬ ነው የወለድከው አትለኝም አይደለ? ንገረኝ አባዬ፣ ከየት ነው ያመጣሃት? ኤደን ተረጋጊ እንጂ። ኑሐሚን እህትሽ ነች ብዬ ነገርኩሽ አይደል እንዴ? እንደ አባት የምነግርሽ ነገር መስማት አለብሽ። ስለዚህ ማዬ ላይ ወስደህ የወለድካት ዲቃላ ልጅ ናት ማለት ነው? ንግግርሽን አስተካኪ። እሷ ፊት መናገር የሌለብሽ ነገር መናገር የለብሽም። ስለተፈጠረው ነገር ደግሞ ይቅርታ ጠይቅሻለሁ። ማለት እንዲህ በቀላሉ በይቅርታ የሚታለፍ ነገር ነው ማለት ነው? ለነገሩ አንተ የምታደርግ ሁለት ሞኞችን አግኝተህ ዘመናችን ሙሉ ስታታልለን የቆየኸው። ይኸውልሽ ከእናትሽ ጋር የማወራው ሌላ ጉዳይ አለ። አሁን ይቅርታ የምጠይቀው አንቺ ብቻ ነው። ቆይ እሺ እማዬ ምን ብታጎልብህ ነው መዋገጥ ሳይሆን ጭራሽ ዲቃላ ይዘባት የመጣው? መቼስ ከሷ በፊት የወለድኳት ልጅ ናት አትለኝም አይደለ አባዬ? ኤደን ለንግግርሽ ለከት ይኖርሽ። ወደሽም ጠላሽም ኑሐሚን እህትሽ ነች። አሁን ግን እናትሽን አናግሬ እስከመጣ አንዳች ነገር እንደማታረጊ ተስፋ አለኝ። ሰማለህ? አሁን እየሆነ ያለውን ነገር ልታስረዳኝ ትችላለህ? መቼም ከትዳር በፊት ነው የወለድኳት ብለህ አትዋሸኝ። ሰምኛለሽ? ብዙም አትደሰች። ህይወትሽን የምድር ሲኦል እንዳረግ ካልፈለግሽ አሁን ነው ቤት ለቀሽ ውጪ። አለበለዚያ ግን እዚህ ቤት የመጣሽበትን ቀን ነው እንድትረግሚ ማድረግሽ። ገባሽ? ይገርማል። እናትና ልጅ አንድ አይነት ጥያቄ ነው የምትጠይቁት። ለማንኛውም ለልጅሽ ሁሉ ነገር ነግሬያታለሁ። ለልጅሽ ስትል ነው የሰማሁት ነው ወይስ ጆሮዬ ነው? አይ ጆሮሽ አይደለም። በትክክል ያልኩት ነገር እንደዛ ነው። እና ኤደን ያንተ ልጅ ናት እያልክሽ ነው? ዛሬ የኔ ሚስጥር ብቻ ሳይሆን ያንቺም የክደት ጥግ የሚታይበት ቀን ነው። ተሰማ ምን እያወራህ እንደሆነ አልገባኝም። ምን አስቸኮለሽ? እሱን እንመጣበታለን። ጥያቄሽን ለመመለስ ያክል ኑሐሚን እኔና አንቺ በትዳር በነበርንበት ሰዓት የወለድኳት የስጋ ልጅ ናት። የዛሬ 19 ዓመት ፊልድ በሄድኩበት ሰዓት ባህር ዳር ከቡና ቤት ሴት የወለድኳት ልጅ ናት። ደግሞ ደህና ነገር እንደሰራ ሰው አፍህን ሞልተህ ስታወራ ትንሽ እንኳን አታፍርም? በወቅቱ አድርጌ የማላቀውን ነገር በጣም ጠጥቼ ነበር። ራሴንም አላቅም ነበር በዛ ሰዓት። ድንገት ስነቃ አጠገቤ አንድ ሴት የኑሐሚን እናት ተኝታ ነበር። ራሴን ከሷ ጋር ባገኘሁበት ሰዓት ሞቴን ነበር የፈለኩት። እንዳንተ አይነቱን ባሌ ብዬ እስከዛሬ ድረስ መኖሬ በጣም ነው የሚያሳዝነው። በጣም
ነገርኩሽ እኮ ከዛ ቀን በፊትም ሆነ በኋላ መጠጥ ቀምሼ እንደማላቅ ታውቂያለሽ። ከጸጸት ለመዳን ብዬ እግርሽ ስር ተደፍቼ ይቅርታ ልጠይቅሽ ነበር የመጣሁት። እዚህ ግን የተመለከትኩት ነገር ሌላ ጉድ ነበር። ማለት አልገባኝም። ነፍሱን አይማረውና እንደ ወንድም የምቆጥረው ጓደኛዬ ጋራ መርፌና ክር ሆናችሁ ነበር ያየኋችሁ። ምን? ከሱ ጋር መተኛቴ ሳይሆን የበለጠ ያናደደኝ ኤደን የኔ የስጋ ልጅ አለመሆኗን በማወቄ ነበር። እና እስከ ዛሬ ድረስ ኤደን ያንተ ልጅ አለመሆኗን ታውቅ ነበር? ኤዱ ገና የ3 ዓመት ልጅ እያለች ነበረ ግርማ ጠርቶ ኤዱ የሱ ልጅ እንደሆነች ነገረኝ። እኔ ይሄን አላምንም፣ በፍጹም አላምንም። ግርማ ያን ሁሉ ነገር በድሎኝ ሲታመም አስታመሚው፣ ሲሞት ቀብሬው፣ ያንን ሁሉ ነገር ያደረኩት እኔ ማንኝ ብዬ እኮ ነው። ምን አይነት ጉድ ነው የምሰማው? ከዛ በኋላ እኔም በደሌን ለመሸፈን ብዬ ኤደንን ልክ እንደ ራሴ ልጅ አድርጌ ለማሳደግ ወሰንኩኝ። ይቅር በለኝ እኔ ጌታ አጥፍቻለሁ። ይቅር በለኝ ጌታ፣ እኔ ጌታ ይቅር በለኝ። ተነሽ ገነት፣ ሁለታችንም እኮ ሰዎች ነን፣ ልናጠፋ እንችላለን። ኤደን እንኳን የስጋ ልጄ እንዳልሆነች እያወኩኝ አንድም ቀን እኮ ፍቅር ነስቻት እኮ አላውቅም። ተነሽ ገኒ፣ ተነሽ፣ በቃ ይቅር ብዬሻለሁ። እኔ ናት፣ ተነሽ። አመሰግናለሁ። የስጋ ልጄን ልክ እንደ ራስሽ ልጅ አድርገሽ የምትቀበይበትና የምትንከባከይበት ጊዜ ነው። አሁን ሁሉ ነገር ያለፈው ነገር አልፏል። እሱስ ልክ ነህ። ግን ቆይ የልጅቷ እናትስ? እናቷ ገና ልጅ እያለች ነው የሞተችባት። እኔም አጋጣሚ ሆና ቦርሳዬን እሷ ጋር ትቼ ስለነበረ በዛ ስልክ ደውላልኝ ነበረ የኔ ልጅ በማህፀኗ እንደያዘች ነገረች። ሌላስ የምትነግረኝ ነገር አለ? መቼም የዛሬው ቀን የጉድ ነው። ኑሐሚን ገና የ2 ዓመት ልጅ እያለች ነበረ እናቷ የሞተችባት። ደግሞ ያደገችው አያቷ ጋር ነበረ እና አያቷንም ልጄን እንዳሳድግ ብጠይቃቸው የልጄ ማስታወሻ ነች ብለው እምቢ አሉኝ። አሁን ነገሮች በጣም ሲከብዱባቸው ልጄን ለመስጠት ፈቃደኛ ሆኑልኝ። በቃ በድጋሚ ይቅርታ አድርግልኝ። ለአንተም ጥሩ ሚስት ሆኜ ለእሷም ጥሩ እናት ሆኜ እክስሃለሁ። እንኳን ቤቴ ድረስ አመጣህልኝ እንጂ ህይወቷን እንዴት አድርጌ ሲኦል እንደማደርገው ነኝ። ሰምኛለሽ አንቺ ዲቃላ፣ አሁን ከዚህ ቤት ውጭልኝ። እህትሽ እኮ ነኝ። ለምንድን ነው እንደዚህ ብታደርጊ? እህት ብሎ ነገር የለም። ሰማሽ? እህት ብሎ ነገር የለም። ምን ኤደን፣ ምን ያልክሽ ነው እህትሽ ላይ? እህትሽ አትበለኝ። እንደዚህ አይነት እህት የለኝም። ንገሪ እንጂ እማዬ፣ አንቺ ከኔ ውጭ ሌላ ልጅ አለሽ? አዎ አለሽ። የኔ ልጅ ኑሐሚን እህትሽ ናት። ምን እያልሽ ነው እማዬ? እቺ ዲቃላ እህቴ መሆኗን አምነሽ ተቀብለሻል ማለት ነው? በቃ አልኩሽ እኮ እንዴ። አንቺም ወንድም እህት በኖረኝ ተያል ነበር። እንደዛ ብሎ ነገር የለም። ኑሐሚን እህትሽ ናት። ይሄ ቤት ደግሞ ለሁላችንም ይበቃል። አባትሽን ይቅር በይው፣ እኔም ይቅር ብየዋለሁ። በጤናሽም አይደለም፣ የሆነ ነገር አስነክተውሻል። አንቺ ስለተረዳሽኝ አመሰግናለሁ። እሺ ገኒ፣ ምንም አይደል። ተሰማ ኑሐሚን ያልሆነ ፊት ስላሳየሁሽ ይቅር። ቆይ አሁንም እንዳኮረፍሽ ነሽ እማዬ? ግን ምን ሆነሻል? እንዴት ነው ይሄን ያልበድሎሽ ይቅር ልትይው የቻልሽው? ልጁን እንደ ልጄ ካልተቀበልኩ ሊፈታኝ ነው ሲዝትብኝ ምን ላድርግ ታዲያ? ልጄ ምን ለዚህ ዲቃላ ብሎ ነው አንቺን የሚፈታ? አዎ እፈታሻለሁ ብሎኛል። ትዳሬ እንድፈታና አንቺም ያለ አባት እንድትቀሪ ትፈልጊያለሽ? እንደዚህ ከሆነ ከዚህ በኋላ እንደዚህ አይነት አባት የለኝም። ስሜታዊ አትሁኝ እንጂ ልጄ። ምንም ቢሆን ከአባት በላይ ተንሰብስቦ እዚህ እንዳደረሰች ታውቂያለሽ አይደል እንዴ? ግን እኮ ሁለታችንንም አታሉናልማ። እንዴት ነው ይቅር የምንለው? ታዲያ ምን ችግር አለው? የእሱን ዕዳ ልጁ ትከፍለዋለች። ምን ተማራ ከዚህ ቤት ምን ብላ እንድጠፋ ማድረግ አለብን። ይሄ የሚያቅተኝ ይመስልሻል? ስለዚህ ልጅቷን እንደኔ ካሁኑ ጠልተሻታል ማለት ነው? አዎ የጣውንቴ ልጅ እንደወዳት ፈልገሽ ነበር እንዴ? ግን ሁሉንም ነገር በመላ ማድረግ አለብን። አየሽ ጥላቻችን ይፋ መውጣት የለበትም።
ውስጥ ለውስጥ ስራችን እንሰራለን። ለእሷ አታስቢ እማዬ። ጨርቋን ጥላ ብን ብላ እንድትወጣ ነው ማደርጋት። እዚህ ቤት ውስጥ ንግስትም ልጅም እኔ ብቻ መሆኔን ማስመስከር አለብኝ። ይህንን ማንም እንዲጋራኝ አልፈልግም። በጣም ጥሩ። አንቺ ለዚህ ቤት ንግስት ነሽ። በንግስት ላይ ንግስት ደግሞ ተደርጎ የማይታወቅ ንግስትነትሽን በዚሁ ትቀጥያለሽ። እሺ የኔ ልጅ ትሰሚኛለሽ? አባትሽ ፊት አንቺም ጥሩ እህት እኔም ጥሩ እናት መሆናችን ማስመስከር አለብን። ለእሷ አታስቢ እማዬ። ደግሞ ለማስመሰል በእውን ንግባ፣ ብዙ ስራ ይጠብቀናል። እንዴት ነሽ የኔ ንግስት? አባዬ አሁንማ በጣም ደህና ነኝ። እናቴም ተቀብላኛለች። በቃ ከዚህ በኋላ ቤተሰብ ሊኖረኝ ነው ማለት ነው። አዎ እናትሽ ደግሞ በጣም ጥሩ ሰው ነች። ከዚህ በላይ ደግሞ ትቀበልሻለች። ምናልባት ኤደን ትንሽ አስቸጋሪ ስለሆነች ነው እሷ ትንሽ ልታስቸግርሽ ትችላለች። ችግር የለውም አባዬ። ግን እኮ በእሷም አይፈረድም። ሁሉም ነገር ድንገት ስለሆነባት ለመቀበል ሊከብዳት ይሆናል። ለማንኛውም አሁን አያቴ ጋር ልደውልና ቤተሰቦቼ እንደተቀላቀልኩ ልንገራት ነው። በኋላ ትደውይላቸዋለሽ። አሁን ትንሽ አረፍ በይ። እኔም አንድ ጉዳይ ስላለኝ ወደዛ መሄድ አለብኝ። ስልክና ለአንዳንድ ነገር የሚያስፈልግሽ ነገር ገዝቼልሽ እመጣለሁ። እሺ የኔ ቆንጆ? እሺ አባ። ቆይ ግን ትምህርቴስ? ስለሱማ አታስቢ። መስከረም ሲጠባ ቆንጆ ትምህርት ቤት አስመዘግብሻለሁ። እንዲያውም ኤደን የምትማርበት ትምህርት ቤት በጣም ቆንጆ ስለሆነ እዛ አስመዘግብሻለሁ። ስለዚህ ለሌላ ነገር ምንም ነገር እንዳታስቢ። እሺ? እሺ አባዬ። እሺ ልውድ ወድሻለሁ ቆንጆ። እሺ ኤዱዬ አሁንም እንዳኮረፍሽ ነው? ይቅርታ አባዬ። ቅድም እኮ ነገሩ ድንገት ስለሆነብኝ ነው እንጂ እህት ማግኘቴን እኮ ጠርቼው አይደለም። ይገባኛል የኔ ቆንጆ። ገኒንም እኮ ለጥፋቴ ይቅርታ ጠይቂያት ይቅር ብላኛለች። አይደለም እንዴ ገኒ? አዎ ይቅር ብያለሁ። ይቅር ባልልህም እኮ የምጎዳው እኔ ነኝ። ደግሞ እኮ አንቺ ተወዳጇና አንደኛ ልጅ መሆንሽን መርሳት የለብሽም። ወደ ነው ሌላ ልጅ ሲያገኙማ ጣልጣል የለም። እሺ እንዴ መጣች ነይ። ከዚህ በኋላ ጥላቻ የሚባል ነገር የለም። እኔና እናታችሁ ደግሞ ለእናንተ አናንስም አይደል እንዴ? በፍቅር ተደጋግፋችሁ አንዳችሁ ለአንዳችሁ መተሳሰብ ነው ያለባችሁ። እሺ እሺ አባዬ። ዘመኔን ሙሉ እህት በኖረኝ ብዬ ስመኝ ነው የኖርኩት። እህቴ አንዴ ላቅፍሽ እችላለሁ? ትችያለሽ። እነዚህ እህትማማቾች ደስ አይሉም? ምን ይናት አሁን በቃ መተቃቀፉ ይበቃችኋል። ትደርሱበታላችሁ። እኔ አንድ ጉዳይ አለችኝ፣ ወደዛ መሄድ እፈልጋለሁ። እሺ በሉ። ልቀቂኝ እንደዛ እባክሽ። አታፍርም እንዴ ደግሞ? እሺ አጅሪት ገና ከመምጣትሽ አልጋ ይኖርሽ ነይ ረጂ። ምን ሆነሻል? ቅድም ደህና ነበርሽ እንዴ? አሁን ሳይሻመኝ ስስምሽ እናት አትሽ እውነት መስሎሽ ነበር? ቢገባሽ ገና እንዳየውሽ ነው። እሺ ጠላውሽ። ምንድን ነው የምትጫጫሁት? እህቴ ምን ሆና ነው? ቆይ ለምንድን ነው እንዲህ የምትስቁብኝ? ትሰሚያለሽ አንቺ ዲቃላ? ዲቃላ? አዎ ዲቃላ። ትናንት መተሽ የኔት መሆን አማረሽ እንዴ? ከዚህ በኋላ እኔ ማዝሽን ብቻ ትፈጽሚያለሽ። ሰሞኑን ሰራተኛችን ስለሄደች ሰራተኛችን አሁን አንቺ ነሽ። አማዬ ለሰራተኛ የሚሰጠውንም ክብር ካሰጣሻት ጥሩ ነው። ከእንግዲህ በኋላ ምንም ሳታስቀር የቤቱን ስራ የምትሰሪው አንቺ ትሆኛለሽ። እኔ ለእናንተ ለቤተሰቦቼ ምንም ብሰራ ችግር የለብኝም። ግን ደግሞ ትምህርት ስጀምር ከትምህርቴ ጋር እንዳይጋጭብኝ ነው እንጂ ያዘዝሽኝን ሁሉ እሰራለሁ። በይ አሁን ውጭ ብዙ ልብስ አለ፣ እሱን እጠቢ። እሱን ከጨረሽ በኋላ ደግሞ ቤቱን በሙሉ አጽጂ።
ሽንት ቤቱም እንዳይረሳ። አዎ ሽንት ቤቱንም ካጸዳሽ በኋላ ደግሞ ምግብ ታመስላለሽ። ይሄ ግዴታ። ለመሆኑ ግን ምግብ ማብሰል ትችላለሽ? ችግር የለውም ሁሉንም መስራት እችላለሁ። ግን ስገባ እኮ የልብስ ማጠቢያ ያየው መስሎኝ ነበር። አይ እሱ ተበላሽቷል። የልብስ ማጠቢያ ተበላሽቷል አይደል እንዴ ማዬ? ባይበላሽስ እንዴ? እዚህ የመጣሽው ለስራ አይደለም? ሳትወጂ በግድሽ ትሰሪያታለሽ። እሺ አጥባለሁ፣ ቤቱንም አጸዳለሁ፣ ምግብም እሰራለሁ። ሌላስ የምታዙኝ ስራ አለ? እና ደግሞ ከዚህ በኋላ ክፍሌ ውስጥ ላይሽ አልፈልግም። እሺ ደግሞ ተሰማ ሲመጣ ስራ አሰራችኝ፣ የማይሆን ንግግር ተናገረችኝ ብትይ ውርድ ከራሴ። እሺ እኔም ልጄም አልወደድንሽም። ለአባትሽ ሰበብ ፈጥረን ከዚህ ቤት እስከምትወጪ ድረስ እምነግርሽን ሁሉም ማዘሽን በሙሉ ፈጽሚ። እና ቅድም ከአባዬ ፊት ስታስመስሉ ነበር ማለት ነው? እንደዛ እየመረረሽን ቢሆን ዋጭ። በአሁኑ ሪምቱና ወደ ስራ ዳይ። እኔ ግን እንደ ልጅሽ እንድታይኝ በሞተችው በእናቴ ምትክ የእናት ፍቅር እንድትሰጪኝ ነው የምፈልገው። አረ ፍቅር ልስጥሽ? እኔ ፍቅር የምሰጠው ለአንድ ልጄ ብቻ ነው። አዎ እኔም ከእናቴ ውጭ የምወደው ሰው የለኝም። እሺ አሁን ዳይ ወደ ስራ ሂጂ ውጪ። ማሚ ሁሉንም ስራ እኮ ባንዴ እሰራለሁ አለች። ይሄ ዘዴ የሚያዋጣ አይመስለኝም። እንዴ ታዲያ ባንዴ መርዛብል ተንግድለት እንዴ? እንዴ ማዬ ሁሉም ነገር ለኔ ተይው አልኩሽ እኮ። እሺ አባዬ ፊልድ የማይወጣ ከሆነ ሁሌ አንድ ክፍል ከሷ ጋር ልሆን? እሱ እዚህ ካለማ እኮ ለሷ ጥሩ መስለ መታየት አለብን። አንድ ክፍል ብታዱስ ምን ችግር አለው? እኔ እንጃ። እኔ ግን መቼም ማስመሰል የምችል አይመስለኝም። ግድ የለሽም፣ ለጊዜው ነው የምናደርገውን ያውቃል። ይማ ታሪክ ምን እንደይን ሰውዬ ምን ብላ ሚስቱ አገባች? ልብሱን አጥበሽ ጨርሽ? አሁን ትዬ ልብሱን አጥቤ ጨርሻለሁ። ባኞ ቤቱንስ አጽድተሻል? አዎ አጽድቼዋለሁ። ቅድም ስገባ ጠረኑ ጥሩ አልነበረም። ድጋሚ በደንብ አጽዱ። አባዬ መምጫው ሰዓት ስለደረሰ ውስጥ ገብቼ እራት ልሰራ ነበር። የአባዬንም መምጫ ሰዓት ታውቂዋለሽ ማለት ነው? በኋላ የመጣ አይነው አጣ አሉ። ምን ነው አንቺ እንደዚህ በአባቴ ተወዳጅ ነኝ አልሽ? ኧረ እኔ እንደዛ አላልኩም። እንደምን አመሻችሁ ቤተሰቦቼ። እንዴት አመሸህ የኔ ጌታ? ደግሞ ማንን ለማስቀናት ነው እንደዚህ የምትገራሱት? አባዬ እህቴን ካሁኑ በጣም እየወደድኳት ነው። ለካ እህቶች እንደዚህ ደስታን ይሰጣሉ አይደል እንዴ? ነው ይሁን ነገር በይው እንጂ። ደህና ምሽ አባዬ። ዋ ምን ነው የደከመሽ ትመስያለሽ? የደከማት ትመስላለች አይደል? ከእህቷ ጋር እኮ ሲላፉ ውሎ ነው። ኧረ ተይ ከመንገድ ነው የመጣችው ብላትስ ትሰማለች። በእጅ ደግሞ ምንድን ነው ያዝከው? ለኖሃ አንዳንድ ነገር ገዝቼላት መጥቼ ነው። አያምርም? በጣም ነው የሚያምረው አባ። ደግሞም ሌላ ሰርፕራይዝ አለ። ይሄ ስማርትፎን ነው፣ ግን በአንድ ነገር ብቻ ከተስማማ ትምህርት ቤት ስትገቢ ይሄ ነገር አትጠቀሚ። ይሄ ስማርትፎን ነው፣ ግን በአንድ ነገር ብቻ ከተስማማ ትምህርት ቤት ስትገቢ ይሄ ነገር አትጠቀሚ። እሺ አባዬ። በጣም አመሰግናለሁ አባዬ። እራት አልደረሰም እንዴ ዛሬ? ከሁለቱ ልጆቼ ጋር እኮ እየተጎራረስኩ መብላት ፈልጌ ነበር። ወይ ተስዬ ልብስ ሳጥን ቆይቼ እኮ እራት ሳልሰራ፣ ግን ችግር የለውም አሁን እሰራለሁ። ማሽኑ አይሰራም እንዴ? ለምንድን ነው አንቺ ልብስ የምታጥቢው? እኔ እንጃ ተበላሽቷል መሰለኝ እምቢ አለኝ። እና አትደውይልኝም ነበረ? የሚሰራ ሰው እኮ ልክልሽ ነበር። ነገ ራሴ ደውዬ አሰራዋለሁ። በዛ ላይ ቤቱንም ሳጸዳ ነው ያልኩት። በቃ ጫና እየበዛብሽ ስለሆነ ነገ ሰራተኛ ይዤልሽ እመጣለሁ። ኧረ አያስፈልግም። ለሁለቱ ልጆቼ ማን ያላንስ። መቼም ሄደን ልብስ ማጠብ አይሆንላትም። ኑሐሚንን ግን አግዢ ማለት ትችይ ነበር። ኧረ ምን በወጣት እንግዲህ አይደለች እንዴ? እሷማ አትሰራም። በዛ ላይ ደግሞ ትንሽ ልጅ ናት። በቃ እራቱን እሷ ትሰራለች አይደለም እንዴ? ነው። እሺ አባዬ እሰራለሁ። በሉ እኔ ገባ ብዬ ቢጃማ ቀይሬ እመጣለሁ። እሺ ወይዘሮ ኑሐሚን አሁን የተግባባን ይመስለኛል። እዚህ ቤት መኖር ከፈለግሽ ይሄንን ህግ አክብረሽ ነው። ትንሽ አሁን ሂጂ ምግብ ስሪ።
ነገር እኔ ጋር ይቀመጥልሽ። እሺ እማዬ፣ ይሄ ነገር ግን እኔ ላይ አያምርም? ያምራል። እንዳስጫት ፈጣሪ ሆይ ምነው አንድ ቀን እንዲህ ስቃይን አበዛው? ደህና ቤተሰቦችን አገኘው ብዬ ተደስቼ ሳልጨርስ ምነው አምላኬ ምነው? ኖ እያለቀሽ ነበር እንዴ? አባዬ ሽንኩርት እኮ ነው። የዚህ ሀገር ሽንኩርት በጣም ያቃጥላል። አይዞሽ። እንዴት ነበር የመጀመሪያ ቀን ውሎሽ? በጣም ደስ ይል ነበር አባ። ምንም የከፋሽ ነገር የለም ማለት? ኧረ አልከፋኝም። እንዲያውም በጣም ደስ ብሎኝ ነበር። ለማንኛውም ምግቡን በጣም አትኛው እሺ? ለመጀመሪያ ጊዜ በልጄ የተሰራውን ምግብ ልበላ ነው። በጣም ናፍቆኛል የኔ ቆንጆ። እሺ አባ። እሺ አፍጥኛው እሺ? እየበላችሁ እሺ ኦኬ። ለካስ የኔ ልጅ እንደዚህ ባለሙያ ነች። ይጣፍጣል አይደል ኤዲ? አዎ አባዬ፣ ልጅ በጣም ባለሙያ ነች። ምን ነው የከፋሽ ትመስያለሽ? አንቺ እኮ የመጀመሪያ ልጅ ነሽ። በእውነት በዓለም ላይ ለኔ ደስተኛ ሰው አለ እንዴ? አሁን እኮ በሁሉም ነገር ሙሉ ነኝ አይደል? በነገራችን ላይ ነገ ወደ አርባ ምንጭ ፊልድ ሄዳለሁ። ይሄን መሰለ የቤተሰብ ፍቅር ትቼ መሄዴ በጣም ነው የማዝነው። ለሌላ ጊዜ እንዲዘዋወርልኝ ነግሬያቸው ነበር፣ በፍጹም አሉኝ። በጣም አዝናለሁ ከእናንተ በመለየቴ። ግድ ከሆነ ምን ይደረጋል? አይዞህ፣ እኛ ደግሞ ለኑሐሚን አለንላት። አዎ አባዬ፣ አታስብ፣ ለእህቴ ነው ያለውላት። እሺ እሺ ኤዱዬ፣ እህትሽን ተንከባከቢያት እሺ? አባዬ ምንም አታስብ፣ እህቴን በደንብ ነው የምንከባከባት። አንተ ስራ ላይ ብቻ አተኩር። እሺ? እሺ በቃ ግን አደራሽን፣ የሞት ልጄ ነች፣ በደንብ አድርገሽ ተንከባከቢልኝ። እንዴ ልጄ ማለት እኮ ናት። በዚህ ነገር ምንም ሀሳብ እንዳይገባ አውቃለሁ። በሉ እኔ ልሂድ አሁን። ሰላም ያገናኘን፣ ቸር ያገናኘን። ቻው። ሰላም ሁኚ። ሰላም አባዬ፣ ቆይ እኔ ነኝ የምሸኘው። መቼስ የኔ ነገር አይሆንሽም አይደል? አዎ አባ። እማዬ ምንድን ነው የምናደርገው? አሪፍ ነው፣ ተመቻችልን። አሳሯን ነው የምናሳያት። አሳሯን ትቀልጃለሽ እንዴ? ይሄን አጋጣሚ አግኝተን ነው አባዬ ሸኝሽ? አንቺ ማስረግ ልትገይኝ ነው እንዴ? አልገልሽም። ልቀቂ በእናትሽ። ባለቀሽስ ንገሪኝ፣ ባለቀሽስ ምን እየተደረግሽ ነው? አንቺ ነሽ የኔን አባት የሸኘሽው? ልቀቂኝ! ዝም በይ! ልቀቂኝ! ነው አባዬ ሸኝሽው? ልቀቂኝ። አንቺ ማስረግ ምን አደረኩ? አንቺ ነሽ የኔን አባት የሸኘሽው? አንቺ ንገሪኝ፣ ባለቅሽ ምን ታመጫለሽ? እንዴ ልትገይኝ ነው እንዴ? አልገልሽም። ምን እያደረጋችሁኝ ነው? ምን አደረግን? ጨዋታ እኮ ነው። ጨዋታ ታውቂ እንዴ ነው? አዎ፣ አባትሽ ደግሞ አስለምዷት ብሎ የለ እያስለመደሽ ነው። እንደዛ ነው እንዴ? እኔ እኮ አላወኩም ነበር። አይደል? አስደነገጣችሁኝ እኮ። በይዳይ ወደ ስራ ሂጂ። ኪችን ገና ብዙ ስራ አለ። ቀጥይ፣ ግቢ ከዚህ ሂጂ።
ለምን ይታባባ ሰራንላት ገና ብዙ ነገር አቀችላታለሁ ብዙ ነገር አንቺ እንዴ ናትና የሰውየው ልጅ ጭራሽ ተጋድመሽልኛል። ይቅርታትዬ ብዙ ሰዓት አስቆምኩሽ እንዴ? የኛ ዘበናይ ገና ሰውየው ወጣ ከማለቱ የልጅ መኝታ ቤት አልቤርጎ አርገሽ አረፍሽው። የትኛው ሰውዬ? ምን አልሽ አንቺ? ያባትሽ ተብየው ነው። አሁን የጠየቁሽ መልሺ። ልጄ ክፍል ምን ትሰሪያለሽ? ሌሊቱን ሙሉ እንጀራ ስጋግር ስላደርኩ ትንሽ ድካም ይዞኝ እኮ ነው። አረ ያባቴ አምላክ አድክሞ ያስቀርሽ። እስከ እኩለ ሌሊት እንጀራ መጋገር ብርቅ ሆኖ እንደዚህ የምትልፈሰፈሽው? ከነጋ እኮ ምንም አላረፍኩም እቴቴ። ኧረ አተት ይልቀቅብሽ። አንቺ ልጅ እቴቴ አትበይኝ አላልኩሽ እንዴ? እትዬ ማትበይኝ አልሽ። ቆይ ማ ብዬ ልጥራሽ? እሺ ግድ የለም ለጊዜው እኔ ገረዴ ብዬ ከጠራሁሽ ይበቃል። ምን ነው ማዕረግ ማሰኘሽ እንዴ? ቆይ ሁለታችሁም ገና ከመምጣት ይሄን ያህል ጥላቻ እኔ ላይ ያረፈባችሁ ምን አድርጋችሁ ነው? እኔ እኮ ዝምድናችሁን ብቻ ነው የምፈልገው። አረ ከግንድ ያዛብድሽ ዘመድ ምናምን ትላለች እንዴ ደግሞ? ልጄ መኝታ ቤት ስራ ለመስራት ካልሆነ በስተቀር እንዳትገቢ አላልኩሽም? ነይ አሁን ውጪ ውጪ። ቆይ እሺ እኔ የት ነው ማረፈው? እንጃባሽ። የገነት ቤት የማንም ልቅምቅም ማረፊያ ነው ያለሽ ማን ነው? ብትፈልጊ በረንዳ ብትፈልጊ ሳሎን ላይ ሄደሽ መጋደም ትችያለሽ። እንዴ ምንም ቢሆን እኮ አባቴ ቤት ነው። ተይ እንጂ ለዚህም ተደርሶልኛል። አሁን ከዚህ ውልቅ ብለሽ ውጪ። ገና ስንት የምትሰሪው ስራ አለ። ቤቱ የማን እንደሆነ እኔ አሳይሻለሁ። እሺ በቃ ቢያንስ ስልኬን ስጡኝ። ወዴት ወዴት? ለአባትሽ ደውለሽ ገነትና ልጁ አሰቃዩ ብለሽ ልትነግሪ ነው? ይሄንን አድርጊውና እገልሻለሁ። እንዴ እንዴት ሰው በዚህ ልክ ሰውን ሊጠላ ይችላል? ለዚያው ከምንም ተነስቶ። ቆይ ይሄን ያህል ምን በድያቸው ነው? ኧረ አምላኬ ወይ በቃሽ በለኝ። አሰልቺው ክላስ አለቀ እኮ ነው። ብዙ አመት ይቀራል። ለዛ ተሰላች። ኧረ በስመ አብ። እኔ ልብ ኦኬ። ለምን ዛሬ ቤት ሄደን አብረን አናጠነው? ምንድን ነው የምናጠነው? የሚጠና ነገር ይጠፋል ብለናል። እሱም ቤት ስንደርስ ብንወስን አይሻል? ሃይ አልፈልግም፣ ይቅርብኝ። ለምን? ከኔ ጋር መሄድ አትፈልግም? ምክንያቱም መፈተን ስለማልፈልግ ነው። ፈታኛ እኔ መሆኔ ነው። እኔ ስም አልጠራሁም። እሺ ወይ ወደ ቤት ሳንገባ እኔ እናንተ ብቻችን የምንሆንበት ቦታ እንሂድ። በእናትህ ሰሞኑን ቤቱ በጣም ያስጠላኝ። ምን ነው በሰላም ከማዘር ጋር ሰላም አይደላችሁም እንዴ? ከሷ ጋር ሰላም ነን። ቤታችን ግን የሆነ ሰይጣን ገብቷል። ማለት ምን ማለት አለው? እስከዛሬ ድረስ የነበርነው እኔና እናቴ ብቻ ነበር። አሁን ግን በሁለቱ መልአክ መካከል ሰይጣን ገብቷል እያልኩ ነው። አንደኛዋ መልአክ አንቺ መሆንሽ ነው? አልገባኝም። ሰይጣንሽ እያልከኝ ነው? ጀመረሽ ደግሞ ሳትጣጂ ልገነፊ። ቆይ እኔ እንደዚህ የሚል ቃል ወጥቶኛል? ማን ያውቃል? ቃል ባይወጣም አነጋገር ግን እንደዛ ነው። ምናልባት ከኔ ጋር መታየት ያስጠላል፣ ለዛ ይሆናል። አልገባኝም። ቆይ ለምንድን ነው እኔ ካንቺ ጋር መሆን የምጠላው? እንጃለ ደግሞ ቅድም ክላስ ከዛች ሜሪ ከምትባል ልጅ ጋር ስታወራ ይቻላል እንዴ? እና ጭራሽ ብለሽ የክፍል ጓደኞቼን ማውራት ልከለክኝ ነው? አንቺ ልጅ ቆይ ጤነኛ ነሽ? ለኔ ለኤደን ስትል ከግቢ ሴቶች ጋር በሙላ ማውራት ትችላለሽ። እሺ ምን ላርግሽ? ኤደን ካፌ አልፈሽ እኮ ልቤ ላይ ልደርሽ አልቻልሽም። ኤደን እንዴ በደንብ ሹ እንጂ ምንድነው የምልኩፍ ነው? በደንብ ሹ እያልኩሽ አይደለም እንዴ? እትዬ ምንድነው? አንድ ነገር ላስቸግርሽ። ስልክ ለመደወል ከሆነ እንዳታስቢው። አቴ ጋር እኮ ነው። አንዴ ስለናፈቀችኝ ድምጿን ልስማ። ተናፈቀችሽ መሄድ ነው። ድምጿ ምን ይሰራልሻል? ምን አለ አንዴ እሺ ብለሽ ብታስደውይ። በሽታ ይደውልብሽና በደንብ እሺ። እሺ ደወለ። አባዬ ከሆነ ላዋራው። አይውልሽ ማዋራቱን ታዋሪዋለሽ። ግን ሌላ ነገር ቀባጥራለሁ ብትይ የገነትን ማንነት ነው ማሳይሽ። እሺ እኔ እኮ ደህንነቱን ብቻ ለማወቅ ነው። ሄሎ ታሲ
ናፍቀኝ ልክ ልደውል ስል ደወልክ አይገርምም? በእውነት እንዴት ናችሁ? ደህና ነኝ። እኔ ካንተ ሐሳብና ናፍቆት በስተቀር ምን ሆናለሁ ብለህ ነው? ልጄ ኑሐሚን እንዴት ነች? ለመደች እንዴ? ምን ነው ቀድመህ ስለ ኑሐሚን ጠየቀኝ? ምን ላድርግ ብለሽ ነው? ተላመደች ወይ ለማለት ነው? ኧረ እኔስ ቀልድ ነው። ልጅ አይደለች መብትህ ነው። እኔ እናቷ እያለሁላት ምን ትሆናለች ብለህ ነው? እሱስ ልክ ብለሻል። የት ሄዳ ነው አሁን? አሁን ይኸው አብረን ቁርስ እየበላን ነው። አናግራት። እሺ እሺ። እሺ ሌላ ነገር እቀባጥራለሁ ብትይ ማንነትሽን ነው ማሳጣሽ። ምን ማለት እንዳለብሽ ወቂ መጀመሪያ። እሺ ምንም አይደለም ላወራው። ሄሎ አባዬ እንዴት ነህ? ስልኬ እኮ ውሃ ውስጥ ገብቶ አልሰራ ብሎ ነው። አዎ ውሃ ውስጥ ገብቶ ተበላሽቷል። ገና ከመገዛት ሆኖ ነው ልጄ። ድንገት ዕቃ እያጠብኩኝ ገብቶብኝ ነው። አይዞሽ በቃ አታስቢ። ችግር የለውም። አንተን በዚህ ስልክ ማግኘት እችላለሁ። ከየት ጀምሮ እንዲያው አይኔ ላይ የመጣሽብኝ ተቸገርኩ። እንዴት ነሽ ታዲያ? አዎ ደህና ነኝ። አያቴ ደህና ናት? ማን ስለ አያትሽ አውሪ ያለሽ? ውይ ይቅርታ፣ ለካት እየቅድም አገናኝተውኛል። እንዴ ምን ነው ለምን ነጠቅሽኝ? በቃ ስልኩ ባትሪ ዘግቷል። ምንም ማድረግ አይቻልም። ትሰሚያለሽ? ከዚህ በኋላ እኔ ከነገርኩሽ ውጪ ምንም አይነት ነገር መቀባጠር አትችይም። እሺ? ግን እኮ እህቴ በጣም ናፍቀኛለች። አሁን ወደዛ መነፋረቁን ተይና ሂጂ ትንሽ ቤቱን አጽጂ። አጽድቼዋለሁ እኮ። ደግመሽ አጽዱ። ገና ወፍጮ ቤትም ትሄጃለሽ። ብዙ ስራ አለሽ። ዳይ ወደ ስራ። እንዳትሄጂም እንዳትኖሪም አድርጌ ነው ማሰቃይሽ። ገና ምን አይተሽ? እንዴ አባዬ ገዛልኝ ቀሚስ ይሁና። ምን አባሽ ታመጫለሽ? አይ አምሮብሻል። እንደውም አንቺ እንደዚህ ስላልሽኝ ቀይሯለሁ። እሺ ደግሞ ምን ያምራል ይሄ። እንደውም ልንገርሽ የቀሚሱን የገረመሽ በአባቴ ገንዘብ እስከተገዛ ድረስ ይሄን ስልክ የኔ ነው። እሺ ቅር አይለኝም። ሁሉንም ነገር ውሰጁ። እህትነት እኮ ከቃም በላይ ነው። ግን ምን የኔ ፈላስፋ፣ ቢያንስ አንቺ እንኳን ለአንድ እህትሽ ምን አለበት መልካም ለመሆን ብትሞክሪ። እናቴን ባለጌ ናት እያልሻት ነው? ቆይ ግን ይሄን ያህል ካስጠላችሁ ለምንድን ነው እስካሁን እዚህ ቤት ያለሁት? ለምን አታባረሩኝም? እኔስ የገረመኝ እሱ አይደለ እንደዚህ እየተጠላሽ እስካሁን እዚህ መቆየትሽ። በእናትሽ አሁን ጭልኝ እንጂ ጥሩ እየተማረሽ ነው። በዚህ ከቀጠልሽማ ብዙም እዚህ ቤት አትቆያት። ምንድነው እሱ? ምንድነው ያደረግሽው? እንዴ የቤቱን ዕቃ በሙሉ ጨርሽ ነው እንዴ? አንቺ ግን ምንድነው የምትቻለሽ? የቤቱን ዕቃ እኮ ጨረሰችው። ይቺ ወፍ ዘራሽ ዲቃላ ልደፋኝ ነው አሁንስ። ጀመር እሷ ከማቃጠል ውጪ መች ትሰራላት? አባዬ ገዛልኝ ቀሚስ ለምን ለበሽ ብላ አትጮብኝ መሰለሽ? እና ዝም አልሻት? እዛው በጥፊ ያደረግሚባትም ነበር። ዱላ ሲገባት አይደለ እንዴ? አታይም እንዴ? በተወደደ ዕቃ የቤቱን ዕቃ በሙሉ እኮ ጨረሰችው። የቅስማችን አልበቃ ብላ ጭራሽ ደግሞ ዕቃችንን መስበር ጀመረች። እማዬ ይቺንማ ደህና አድርጎ ሚጥሚጣ ማጠን ነው። እውነትሽን ነው። ይቺንማ ሚጥሚጣ ነበር ማጠን እኮ። ልክ ነሽ እማዬ። እንደውም የታል አሁን ነው ሚጥሚጣ ማለት። ሚጥሚጣ የታል? አንዱ ለቀን ብትታጠን ልክ ትገባለች። እውነቴን ነው፣ እጠነቀቃለሁ። እባካችሁ ተውኝ። አስኮናኝ የሌለብኝን አመል ክፉ ሴት ልታደርጊኝ ነው አይደለ? አሁን ድስቱን አጥበሽ ወጥሽን ስሪ። ከዛ ከወፍጮ ቤት ተሸክመሽ ትመጫለሽ። ጨርሻለሁ። እቺ ነይ ልጄ፣ እኔ ልጅ ሌላ ዘዴ ካልፈለግን ልጅቷ የሚገባት አይነት አይደለችም። ከዚህ በላይ ምን ላድርግ? ሰውነቷን በጥርሴ ከመዘርዘል ውጪ። እሱን ማስተናደጅኝ ምን ታደርጊኛለሽ? ከዚህ ቤት ተማራን ትወጣ ሌላ ዘዴ ነው ማሰብ ያለብን።
እሱን ለኔ ተይው። ከዚህ በኋላ አንድ ጥፋት ታጥፋ። ቆይ ካላጠፋች አትቀጣም ማለት ነው? አይገርምሽም? እኔማ ሆን ብዬ ነው እሺ ነገር የምፈልጋት። ማን አንተ? ተረጋጊ ነኝ። እሺ ዞር በል። ልብስ ልልበስ ወይ ጉዴ! ምን እየተካሄደ ነው? አንቺ ልከስከስ! እማዬ! እማ! አልገባኝም። ቆይ ምን እየተካሄደ መስሎሽ ነው? አረ ኤደን ተረጋጊ። ምንም የተፈጠረ ነገር የለም እኮ። ምንድነው የምረጋጋው? ፊት ለፊት ልብሷን አውልቃ እያየሁኝ ምንድነው የምረጋጋው? አረ እባክሽ ኤደን እንዳሰብሽው አይደለም። ዝግ አንቺ ልከስከስ! ምን ሆነሻል ኤደን? እሷ ምንም አታውቅም አልኩሽ አይደል እንዴ? ምንድነው የሚያንጫጫችሁ? ይኸውልሽ እማዬ፣ እቺ ባለጌ ደህናውን ልጅ ለማማለል ብላ ሆን ብላ ልብሷን አውልቃልሻለች። ምን? ይሄ ነበር አይደል የቀረሽ? ኧረ እትዬ እኔ አንቺ የነከሽኝ ዝም በይ። አያት አይደለ ምስኪኗ እናቴን አውሬ ለማስመሰል ስትሞክር። ና ብሩኬን እናንተ እንዴት? ቆይ እንጂ ቢያንስ እንኳን መጀመሪያ እሷ ጥፋት እንደሌለባት ይረጋገጥ። ማንም አይደለችም። ተራ የቤት ሰራተኛ እኮ ናት። ለማንኛውም እኔ ነኝ በር ሳላንኳኳ ከፍቼ ገባሁት። እሺ በቃ እሷን ተዋት። ብሩኬን እናንተ እንውጣ። ና። ይቅርታ እንደውም ሀሳቤን ቀይሬያለሁ። ብሩክ የት ነው የምትሄደው? ብሩክ! አንቺ ተረገምሽ! በስንት ልመና ቤት የመጣው ልጅ አበታተሽ ላክሽው አይደለ? ታዩ፣ የእሷን ነገር ለኔ ታዩ። እኔ ኤደን አይደለሁም ባልሰራልሽ። ቆይ ምን ቀን ነው አባዬ እዚህ ቤት ያመጣሽ? ጭራሽ በገዛ ቤት የመባለግ ልብስ አውልቆ ከጎረምሳ ጋር እንደዚህ መሆን። ኧረ በፍጹም አንቺ የነከሽኝ ቦታ የነከሽኝ ማለቴ ለስራ ካልሆነ ሌላ ክፍል እንዳትገቢ ስላልሽኝ ትከሻዬን ሲያመኝ እኮ ሳሎን ቫዝሊን እየቀባሁት ነበር። አሁን ገነት ነከሰች ብለሽ ማቀሳሰርሽ ማለት በአንቺ ቤት ምን እንደማድረግሽ እኔ የማውቀው ነኝ። ታባሽ አርክስ ቆይ ሰራልሻለሁ። አሁን ይሄ ይጋልና በዚህ ነው የምጠብስሽ። አምጪሽ። እሺ እትዬ ሁለተኛ አይለመደኝም። ገነት ምን አይነት ሰው መሆኗን ማወቅ አለብሽ። ኧረ እትዬ በልጅሽ ይሻለው እንዳታቃጥይ። ዝም በይ አንቺ። በእንዳንቺ አይነት ዲቃላ የኔ ልጅ የምትነሳ አይደለችም። አምጪ። እንጂ ነው ስሚ ደም ማግኘት አይደለም ህመም ምን እንደሆነ ወቂ። ወይ እንዴት ነሽ? እሺ እነግርሃለሁ ብለሽኝ አይደል የመጣሁት? እስቲ ስለ ልጅቷ ሳትደብቂ ትክክለኛ ንገሪ። አንተ ግን ምን ሆነ ነው ይሄን ያህል ስለሷ ለማወቅ የጓጓኸው? ብቻ የጠየኩሽን ብቻ መልሽልኝ። አንተም የጠየቅኩህን መልስልኝ። እኔማ ኤደን ለሁለት እንደዛ ታመናጭ ቋሳይ እኮ አሳዘነችኝ። እባክህ ስለማታውቃት የተረገመች መሰሪ ናት። እርግጠኛ ነኝ አንተ መምጣትህን አውቃ ልታማልህ ነው ልብሷን አውልቃ የጠበቀች። በፍጹም አይመስለኝም። ሆን ብላ ያደረገችው ነገር አይደለም በእርግጠኝነት። ይኸውልህ ብሩክ፣ ይሄ ነገር በእኔና ማንተ መሀል ይቅር። እሷ ማለት ግን እማዬና አባዬን ለማጣላት ሆን ብላ አባዬን የማለልሽ ልጅ ናት። ምን? አዎ ለዛ ነው እማዬ በጣም ተናዳ ስለነበር ትከሻዋን የነካሰቻት። አሁንስ ገባህ? ወይኔ ማን ያውቃል? በዚህ አይነትማ የተሰማም ልጅ ላትሆኚ ትችያለሽ። እንዴ ምን እያልሽ ነው? ኧረ ግፋት ትናገሪ። አየሁት እኮ ማንነትሽን እዚህ ጭንሽን ገልጠሽ ከጎረምሳ ጋር። ኧረ እኔ ምንም አላደረኩም። ከፈለግሽ ልጁን ጠርተሽ ጠይቂው። እጠይቀዋለሁ፣ ግን ስጠይቀው የምትመልሽለት መልስ እኔ ያልኩሽን ብቻ ይሆናል። ሰምተሻል? አንቺን እኮ ነው ማለት ነበር። እንዴ ጓደኛሽ ፊት እኮ ነው እየነከሰች ብላ ያወራችሁ። እማዬ እሱን አታስቢ። እኔ ቆንጆ መላ አስቤያለሁ። ምን አይነት መላ? በእርግጥ ይከብዳል፣ ግን ደግሞ ምንም ማድረግ አንችልም እኮ። ንገሪኛ፣ እየጠበኩሽ እኮ ነው። ይኸውልሽ ለብሩክ ማለት ነው ኑሐሚን ከአባዬ ጋር ስትወሰልት እንደያዝናት አድርገን እንነግረዋለን። እሱ በጣም ጥሩ ነገር፣ ግን ደግሞ ብሩክ ቀድሞ ከነገረው ያልቅልናል። አታስቢ፣ ብሩክን ማሳመን የኔ ስራ ነው። ለኔ ተይው። ምን? አረ ይሄንን ላይ ማለት አልችልም። ቆይ እንዴት ነው ከአባዬ ጋር ስማገጥ ይዛኝ ነው የምለው? የኔ ስራ ነው። ለኔ ተይው። ምን? አረ ይሄንን
ማንን ነኝ ማለት አልችልም። ቆይ እንዴት ነው ከአባዬ ጋር ስማግጥ ይዛኝ ነው የምለው? እንዴት እንደሆነ ላሳይሽ። ምንድን ነው የማትሰሚው? ስሚ፣ መስማት ነው ያለብሽ። እዚህ በቆየሽ ቁጥር ኑሮሽ ከገሃነም ይብሳል። እኔም ልጅም ነግረንሻል። ቆይ ለምን እንደዚህ የምታደርጊው? ገና መች ተጀመረና ምን አየሽና? ልቀጥል ወይስ እንዴት ነው? እሺ በቃ እንዳልሽኝ አደርጋለሁ። እባክሽ ከዚህ በላይ አትቆጥጪኝ። ያ ብሩክ የሚባል ልጅ በጣም ሲበዛ ቀዥቃዣ ነገር ነው። ባይገርምሽ ልጄ ከሱ ጋር እንድትሆን አልፈልግም ነበር። ቆይ ለምንድን ነው ሁሉ ነገር ለኔ የምትነግሪኝ? ግዴ እኔ ምን አገባኝ? የሆነ ጊዜ ስለቀባጠርሽው ነገር መጠየቁ አይቀርም። አንቺ ለዚህ ቤት ምንድነሽ? ተራ ሰራተኛ፣ አለቃዋን የምታማልል የምታባልግ ተራ ሰራተኛ። ለምንድን ነው ግን ይሄን ያህል የምታሰቃይኝ? ምን አድርጌሽ ነው? ትሰሚያለሽ? መጣሽብን እንጂ አልመጣንብሽም። አይ እኖራለሁ በዚህ ሁኔታ ካልሽ ደግሞ ሰጥ ለጥለሽ እንደዚሁ መኖር ነው። አይ አልኖርም ካልሽ ደግሞ ተሰማን ለማሳመን እኔ አላንስም። እኔ እዚህ መቆየት አልፈልግም። በቃ አያቴ ጋር መሄድ እፈልጋለሁ። አያቴ ጋር ውሰጂኝ። ጎበዝ ልጅ። አሁን አየሽ ነገሮች እየገቡሽ ነው፣ ግን በዚህ መልኩ አይደለም። ሁሉም ሂደት አለው። በሂደት ስለምን ሂደት ነው የምታወሪው? እኔ በቃ ዛሬውን አያቴ ጋር መሄድ እፈልጋለሁ። አያቴ ጋር ሸኚኝ። አሃ አያትሽ ጋር ሄደሽ የእንጀራ እህቴና የእንጀራ እናቴ እንደዚህ ያደረጉ ብለሽ ስማችን ለማጥፋት ነው የምትሄጂው? አያትሽ ጋር እምልልሻለሁ። ከዚህ ልሂድ እንጂ እኔ ለማንም ምንም አልናገርም። እባክሽ ልሂድ። ላስብበት። እንዴ ቆይ ምንድን ነው የምትፈልጉት? ከዚህ እንደወጣ አይደል ፍላጎታችሁ? በቃ ተውኝ፣ ልሂድበት። እንደዚህማ በቀላሉ አይሆንም። ቆይ ምን ውስጥ ነው የገባሁት? አባዬ መተህ ምን አለ ስቃይ አባዬ። እማዬ ግን ልጅሽን አላደነቅሻትም? አጋጣሚውን እኮ ነው የተጠቀምኩበት። እቅዳችን ሁሉ ግን በፍጥነት ሆነ። ይሄ ነገር ግን ደስ አላለኝም። ቆይ እማዬ አያቶቿ ጋር ብትሄድስ? በዛ ላይ አያቶቿ አቅመ ደካማ ናቸው ተብሏል አይደለ? ለአባቷ ደውላ ሁሉንም ነገር ልትነግረው ትችላለች። እሱም ፍሬ ግዴለሽ። እኔ ደግሞ ለዚህ መላላጣ እኔ ምንሽ ያ ብሩክ ተብዮ ደውሎ ያውቃል እንዴ? እማዬ አታስቢ፣ የእሱን ነገር ለኔ እኔ አስተካክለዋለሁ። አንቺ እኮ ነሽ ይሄ ልጅ እዚህ ቤት አይምጣ ስልሽ አምጥተሽ ከእቅዳችን ውጭ አደረገ። እድሜ ላንተ። ምን ይመስል ልደት ፓርቲ ለዛች ነገረድ ብላ አስመለጥከኝ። እሺ ሜላትንስ ምንድን ነው የምላት? ኤደን አንድ ነገር ልንገርሽ፣ አትቀየሚኝ። ምንድን ነው እሱ? ስለ ሰራተኛችሁ ማሰብ ማቆም አልቻልኩም። ምን? አንተ ማትረባ! ምን ሆነሻል? ተይ እባክሽ ተናድጃለሁ። እንዴ ምን አናደደሽ? ይሄ ብሩክ ነው ስለ ሰራተኛችሁ ነው ማሰብ አላለኝ መሰለሽ? እና ስለሷ ስላሰበ ነው እንደዚህ ያተንጨረጨርሽው ነው ወይስ ልጁን ተወጀዋለሽ? እማዬ እኔ እቺን እዚህ ቤት እስካለች ድረስ ሰላሜን አላገኘም። እያየሽን ጨርቄን ጥዬ ነው ማብድልሽ። ለማን ይብላው ብለሽ እቺ ማትረባ ትበል እንጂ አሁንማ ቀላል ዘዴ ተገኝቶላታል። ያበቃላታል እቺ ዲቃላ፣ አታስቢ። ቆይ ምን አስበሽ ነው? ተረጋጊ ልነግርሽ አይደል? እዚህ ሰፈር የሆነ ቦታ ደርሰን መጣ። ይሄን ቶሎ ቶሎ አንጥፊና ውስጥ ያለውንም ስራ ጨርሽ። አዎ ውልፍት ሰዓት የተባልሽውን ስራ ስሪ። ምን ልሆንልሽ? ናፈቅሽኝ እኮ። ምን ነው አብሬሽ ሆኜ በተሰቃየሁ? ምን ነው አብሬሽ ሆኜ በተራብኩ በተጠማሁ ይሻለኝ ነበር። አባቴ ሰረቀ። እዚህ ሁለት ሰይጣኖች መሀል ትቶኝ ሄደ እኮ።
ምንድነው የሚሻለኝ? ቆይ እንደዚህ እየተሰቃየሁ ልኖር ነው? እንደዚህ አይሆንም። ለነገሩ ቆይ ምን እንደማደርግ አውቃለሁ። ኤደን ሰዎቹ ይሄዱ። ኤደን እንዴ ኑሐሚን እንዴ ኑሐሚን አረ ሰው ያለ ኑሐሚን ኤደን አረ ሰው ያለ ኤደን አረ ድረሱልኝ ኤደን ኑሐሚን እኔ ምን አደርጋታለሁ? አምቡላንስ ጥሩ። ምን ሆነ ነው? ቆማችሁ አትዩኛውን አምቡላንስ ጥሩ። ኑሐሚን እናንተ ነገር አድርግ። ምን ሆነ ነው? ቶሎ በይ አይዞሽ ደርሰሽ ቀስ በይ ደርሰሻል አይዞሽ ቀስ በይ ዙሪ ቀስ አድርጋ አስቀምጥ አይዞሽ ቀስ ትንሽ ደገፍ ወይኔ ልጄ አይዞሽ ማሚ ያው ደህና ናት አሁን ደህና ናት ብለህ ነው? ወይኔ ልጄ ከጉድ እኮ ነው ወጣሁት። ብሩኬ አንተ ሄድ በቃ በእውነት ተጉድ ነው ያወጣህ። ይቺ ያደራ ልጅ አንድ ነገር ሆናብኝ ቢሆን ኖሮ ምንድነው የምሆነው? እውነት የኔን ነፍስ ያዳንክልኝ ያህል ነው የምቆጥረው። ብሩኬ በቃ እንውጣ። ቆይ እንጂ ሄደን ምን አስቸኮለሽ? ከሆስፒታል አምጥተን እንደ ቀጠለናት እንድንሄድ የምትፈልጊው? ኑሐሚን እንዴት ነሽ አሁን? ታክማ ሆዷ ታጠበላት አይደል እንዴ? ሲጀመር ሰው ላይ ጦስ ለመሆን ነው እንጂ እቺ ምን ተበድላ ነው? ራሱ በድሎ ራሱ አለቀሳሉ። ምንድነው የምታንቺ? ምንድነው የምትቀባጥሪው? ሁለተኛ ኑሐሚን እንዳትናገሪያት። ጸብሽ ከኔ ጋር ነው። አሁን ተነሽና ብሩክን ሸኙ። እሱም እኮ ከኛ ጋር ተንከራተተ እንዴ። ናን ሸኝ ብሩኬ እንሄዳልኩ አይደል እንዴ? ኑሐሚን በቃ እየመጣሁ ጠይቅሻለሁ። እሺ ራስሽን ጠብቂ። እግዚአብሔር ይማርሽ። ብዙም አታስብ። አሁን ደህና ነች። የበለጠ ደግሞ ስንከባከባት ደህና ትሆናለች። በቃ ሰላም ዋሉ። እሺ ቆይ እንልሽኝ። ብሩኬ ቆይ ምን ሆነሃል? አንድ ገረድ እንደዚህ መጨናነቅ ነው ወይስ ማላውቀው ነገር አለ? ኤደን ከሆስፒታል ጀምሮ የጠየኩሽ ነገር አልመለሽልኝ። ቆይ ለምንድን ነው ራሷን ለማጥፋት የፈለገችው? ነግሬ ነበር እኮ ከገዛ አባቴ ጋር ልትማግስ ስትል ስለያዝናት ነው እንደዚህ ያደረገችው አልኩ። ነው ወይስ አላመንከኝም? እውነት ግን ቆይ እቺ ልጅ ይሄን ነገር ታደርጋለች? እባክህ ልጅ ተቆዳ ነው እንጂ ዋይ መስሎ በጣም ባለጌና ስድ ናት። ቆይ ለምንድን ነው እሱ ስለሷ እንደዚህ የምናወራው? ለእሱ የተጨነቅከው ኖሮ ዋና ያክል እንኳን ለእኔ አልተጨነቅልኝም። ለምን ጭር ያለ ቦታ ሄደን አናወራም? እንደዛ ካደረገን እኮ በጣም ቆየን። ይቅርብን። ባይሆን አንቺ ተመለሽና አጠገቧ ሁኚ። እኔም ከቤት ከወጣሁ ስለቆየሁ ልሂድ። ድሮኑም ኩሩ ነበርክ፣ አሁን ደግሞ እሷን ካየ በኋላ ባሰብ። እቺን ነገር የምጠላበት ሌላ ምክንያት የኔ ልጅ በእናትሽ ይቅር በይ። ሳላቅ በድጌሻለሁ። በዚህ ደረጃ ያስከፋውሽ አልመሰለኝም ነበር። እባክሽ ይቅር በይ። ችግር የለውም ግን ይቅርታው ከልብሽ ነው? አዎ ከልቤ ነው። ምን ያህል እንደተጸጸትኩ ውስጤን ከፍቼ ባሳይሽ በጣም ደስተኛ ነበር። መቼም ሰው ነው ላጠፋ እችላለሁ። እንደዛ ሳደርግሽ የነበረው አባትሽ የልጁን ፍቅር ቀንሶ ላንቺ እንዳይሰጥ ፈልጌ ነበር። ግን እኮ እሱ ጋር ያለው ፍቅር ለሁለታችንም በቂ ነው። አሁን ከረፈደም ቢሆን ሁሉም ነገር ገብቶኛል። እባክሽን ይቅር በይ። እውነታውን መመለስሽ ከልብሽ ከሆነ ለይቅርታ ጊዜው አልረፈደም። እኔ ፈጣሪ አትርፎኛል። አንቺ ብቻ አይደለሽም ልጄ፣ ሁላችንም ነን የተረፍነው። አይዞሽ እኔ ልጅ፣ አይዞሽ ልጄ። ይቅር በይኝ እባክሽ ልጄ፣ ይቅር በይኝ። እሺ እማዬ። እውነት ያንቺ ሞት አስጨንቆ ይመስልሻል? ለኔ ስትይ ለምን ፍግም አትይም? ግን ምን ዋጋ አለው? በእኛ ምክንያት መድኃኒት መጠጣትሽን አባትሽ ካወቀ
ሁለታችንም ነው በአንድ ልጅ ሲጠርጎ የሚገለን። ያ ነው እኔን የሚያስጨንቀኝ። እንዴ በሀሳብ ሄድሽ እኮ። አይ የኔ ነገር፣ ቆይ የሚበላ ነገር ላዘጋጅልሽ። አረፍ በይ እሺ። ወይ መኝታ ቤት ቢሆን ገብተሽ መተኛት ትችያለሽ። እረፍ በይ የኔ ልጅ እሺ። እረፍት አድርጊ። መጣሁ። እንዴ አራቀስ በሩ ልትሰብሪ ነው እንዴ? በሩ መስበር ሲያንሰኝ ነው እማዬ። ያቀልቃላ ብሩክ ባይደርስላት ኖሮ እቺ መሽገር ላንሄዳ ለመጨረሻ ጊዜ እኮ ተገላግለናት ነበር። ረጋ በይና ጭንቅላትሽን ተጠቀሚበት። ደግሞ አልገባኝም። ቅድም ምን ሆነሽ ነው እንደዛ ብሩክ ፊት ያመነጫጨቅሽኝ? ቆይ እሷ እዚህ ብትሞት አባቷ የሚለቀን ይመስልሻል? ንገሪኝ እስቲ። ምን ችግር አለው? የሆነ ምክንያት ፈጥራ ራሷ እንደጠፋች እናስመስላለን። ይልቅ ለማን ነው ምግብ እየሰራሽ ያለሽው? ብቻ ለሷ እንዳይሆን። አዎ ለሷ ነው። እሷ የታመመችው እያለች ላንቺ እንደማልሰራ ይሄ ችግር አለው? የሆነ ምክንያት ፈጥራ ራሷ እንደጠፋች እናስመስላለን። ይልቅ ለማን ነው ምግብ እየሰራሽ ያለሽው? ብቻ ለሷ እንዳይሆን። አዎ ለሷ ነው። እሷ የታመመችው እያለች ላንቺ እንደማልሰራ ይሄ አይጠፋሽም። ቆይ አባቴን ፍራቻ ነው በአንድ ጊዜ ተቀይረሽ አንቺ ይገረድ እሷን መቤት ያርጋችሁ ነው ወይስ ሌላ ምክንያት አለሽ? ከመጀመሪያውም ከዚህ ቤት እቺ ልጅ ለመንቀል ያደረግነው ነገር ልክ አልነበር። እንዴ ግን እኮ አንቺ ነበርሽ ተማራ ከዚህ ቤት እንድትወጣ እናረጋታለን ያልሽኝ። አሁን እሱ ነው ሌላ ቆንጆ እቅድ አዘጋጅቼላታለሁ። እማዬ 10 እቅድ መቀየር ትርጉም የለውም። ይልቅ የምናደርገውን ነገር አድርገን ከዚህ ቤት ተማራ እንድትወጣ እናድርጋት። አትጩይ፣ ድምፅሽን ቀንሽ። አሁንም ቢሆን ምንም የተቀየረ እቅድ የለም እኮ። ምንድነው እቅዱ? ለምንድን ነው የማትነግሪኝ? እንድነግርሽ ከፈለግሽ ለጊዜው ቢሆን ጥሩ እህት ሆኝላት። ለምንድን ነው ጥሩ እህት መሆንላት? ቆይ እኔ ወድጄ ይመስልሻል ለሷ ጥሩ እናት ለመሆን እየሞከርክ ያለሁት? እማዬ እሱን እንኳን አታስቢ። ምናልባት አንቺ ማስመሰል ትችይ ይሆናል። እኔ ግን በጭራሽ ማስመሰል አልችልም። እችርኩስ ጠላት የነበረች እማዬ አሁንም ጠላት እንደሆነች ትቀጥላለች። እሺ ኤደን ነይ ተመለሺ። እቺ እኮ ሰው ሚላትን አሰማ። ምንድነው የሚሻላት? በጣም ትቸኩላለች። ምግብ መውሰድ አለብሽ ቶሎ እንድትድኝ። መኝታ ክፍል የሚያረክሽ ነው። አንቺን እኮ ነው ማናግርሽ። እዚህ ክፍል እግርሽ እንዳያረቅጥ ብዬሽ አለበት። እማዬ እኮ ናት። ጭራሽ እማዬም ለማለት በቃሽልኝ። ምንድን ነው የምትይው አንቺ? እማዬ ለሷ ብለሽ ነው ልጅሽን በጥፊ መታሽ። አይንሽን ከዚች ልጅ ላይ ካናነሳሽ ገና ሌላ ነገር ይከተልሻል። ውጪ! አሁን ቀጥ ውጪ! ውጪ! እንዴ አይዞሽ ልጄ፣ ዝም በያት። አሁን በቃ የጁሱ ይበቃሻል። እስኪ ምግብ ትንሽ ላብላሽ። ትንሽ ቢኮሽ የኔ ቆንጆ። እንደዚህ አይነት ነገር ምግብ ይፈልጋል። ውስጥሽ እኮ ተቃጥሏል፣ ተጎድተሻል እኮ። ቶሎ ቶሎ መመገብ አለብሽ። እማዬ እናቴን ባላቃትም ላሳየሽኝ እናትነት ፍቅር በጣም አመሰግናለሁ። በቃ እየበላሽ ነው። ያዥና ቢ እኔ ውስጥ ስራ ስለያዝኩ ነው። በልተሽ ስጨርሽ መድኃኒትሽን ትወስጃለሽ። እማዬ። አቤት። ለምግቡ ብቻ ሳይሆን እማዬ ብዬ እንድጠራሽ ስለፈቀድሽልኝ በጣም አመሰግናለሁ። ምስጋና አያስፈልግም። ባይሆን ለአባትሽ። አታስቢ እማዬ፣ ለአባዬ የተፈጠረውን ነገር ምንም አልነግረውም። በደንብ እየተንከባከብሽኝ እንደሆነ ነው የምነግረው። እንዳውም ስልክሽን ላምጣልሽና ትደውይለታለሽ። እሷ ፊት በጥፊ ስለመታሽኝ ደስ አለሽ? ቢገባሽ ከጥፊው በላይ ያመመኝ አንቺን እማዬ ብላ መጥራቷ ነው። እሺ የኔ ልጅ ባንቺ እንደማልጨክን ታውቂያለሽ። ይሄንን ደግሞ ያደረኩበት አመኔታ እንዲኖረን ብዬ ነው። እሱ ገብቶኛል። አይዞሽ፣ ጠላታችን በእጃችን መዳፍ ስር ገብታለች። በቅርቡ ደግሞ ብን ብላ እንደጠፋ ነው ማለት ነው። ግን እማዬ መፍጠን አለብን። ግድ የለሽም። እችን ሰንኮፍ ከቤታችን ምንቅር አድርገን እናስወጣት።
እንዴ 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 ምን እየሰራሽ ነው? አሞሽ የለም እንዴ? ለምን አታርፊም እንዴ? አሁን እኮ ደህና ነኝ። ምሳም ሰርቻለሁ፣ ልብሶቹንም አጥቤያለሁ። ሌላ የሚሰራ ካለም ይዘዙኝ። እስካሁን ላዘዝኩሽም ይቆጨኛል። ያቺ ድለቻ ምን ሰርታ ትብላ? እኔ የምልሽ አባትሽ ደውሎ ነበር እንዴ? አሁን ከመምጣትሽ በፊት ደውሎ እኮ አናግሬዋለሁ። ስለ አንቺም ስለ እህቴም ሁሉንም ነገር ነግሬዋለሁ። ስለ እህቴ? አይዞሽ፣ አረ መጥፎ ነገር አይደለም። ሁለታችሁም ንጹህ ፍቅር እየሰጣችሁ እንደሆነ ነው የነገርኩት። ለነገሩ ከአንቺ ልስማ ብዬ ነው እንጂ እኔንም ደውላ መስግኖኛል። አሁን ለእኔ ምስጋና ያስፈልጋል? ምንም ቢሆን እኮ አንቺ ልጄ ነሽ። ይሄ ቃል ከአንቺ አንደበት ሲወጣ መስማት እንዴት ደስ ይላል። እኔ የምልሽ እማዬ፣ ወይዬ እኔ ልጅ፣ ጊዜው ሲደርስ ትምህርት ቤት ብመዘገብ ምን ይመስልሻል? እንዴ ድሮስ ላትመዘገቢ ነው? ምንም ቢሆን እኮ ልጄ ነሽ። ያው ኤዱ መቼም አፏ ባለጌ ቢሆንም ሆዷ ባዶ ነው። ለአባቷ ምንም ነገር እንዳትነግሪባት። ኧረ በፍጹም። ምናልባት እኮ እሷም አንድ ቀን እንዳንቺ ጥሩ ሰው ትሆንልኝ ይሆናል። ልክ ነሽ። በይ ስራሽን ስሪ፣ ስራ ላስፈታሽ። ማሚ ሰላም ነው? እዚህ ምን ትሰራለህ? ለነገሩ ኤደን ቤት የለችም። ስልኳን ቢብሎ ነው። አረ እንደዛ አይደለም። እኔና ኤደን እኮ ጓደኛ ማቾች ብቻ ነን። ምንም አይነት ግንኙነት የለንም። ይልቅ እንዴት ነሽ? ተሻለሽ? አዎ አሁን በጣም ደህና ነኝ። ህይወቴን ስላተረፍክልኝ በጣም አመሰግናለሁ። ይቅርታ አድርጊልኝና ግን ለምን እንደዛ እንዳደረጉሽ ማወቅ እችላለሁ? ምንም ድንገት የተፈጠረ ነገር ነው። በእርግጥ ኤደን አንዳንድ ነገር ነግራኝ ነበር። ስላላመንኳት ነው እንጂ። ቆይ ምን ብላህ ነው? አላመንኳትም አልኩሽ እኮ። በፍጹም ያን እንደማታረግ ያውቃለሁ። ከኤደን አባት ጋር እንደዚህ አይነት ግንኙነት ውስጥ እንደማትገቢ ያውቃለሁ። ለማንኛውም በድጋሚ አመሰግናለሁ። በሄድ ይሻላል። ምናልባት መረዳሽ ነገር ካለ ንገሪ። እዛ ቤት ውስጥ ጥሩ ሁኔታ ውስጥ እንዳልሆንሽ ይገባኛል። አይ ተሳስተሃል። በጣም ተመችቶኝ ነው የምኖረው። ካልሽ እሺ፣ ግን እንድረዳሽ ብትፈቅጂልኝ ደስ ይለኝ ነበር። ነገርኩህ እኮ በጣም ደህና ነኝ። ቤት እንዳልቆይባቸው ልሂድ። ይልቅ ኤደን እየመጣች ነው። እዚህ አንድ ላይ ካየችን ጥሩ አይሆንም። ቻው። እሺ ከዚች ርካሽ ጋር ምን እያረከ ነበር? እባክህ እንዴት ነው የምትናገረው? ሄደ እውነቱን ነገረኝ ካልሽኝ ኑሐሚን አንቺ እንደምትያት አይነት ሴት አይደለችም። የውስጧን ሐዘን በፊቷ ፈገግታ መደበቅ ልጅ ናት። ምን አንድ ቀን ላወካ ገረድ ብለህ ነው ሽንጥን ገትረህ የምትከራከርላት? ከዚህ በኋላ እሷ እንዳትናገራት። እሷን ከተናገርሻት ከኔ ጋር ነው ጸብሽ። ከዚህ በላይ ቆመን ባናወራ መልካም ይመስለኛል። ቆይ እሺ ነው ጥለህ የምትሄደው? ምን አስነክታው ነው እቺ ልጅ? ነገሩ የኔነት ለማመስቃቃል ነው ስራዋ። እሺ ጭራሽ አንቺ ውስጥ እሷ ውጭ ሆነ ቦታችሁ ይሄን ነበረ ጥሩ እቅድ ያልሽኝ? ምን እያልሽ ነው? እኔ ልጅ ይሄ ብሩክ ምን እንዳቀመሰችው አላውቅም። ይኸው ስትወጣ ስትገባ በወሬ ተጠምደውልሻል። ምን አፍ ላፍ ገጥመው ነው ያገኘኋቸው ስልሽ? ግድ የለሽም። አባትሽ አሁን ደውሎ ትንሽ ስራ እንደሚያቆየው ነግሮኛል። ኑሐሚን ደግሞ ጥሩ ነገር ስለኛ እየነገረችው ነው። አሁን ስራዬን ለመስራት የሚያመቸኝ ይመስለኛል። እሺ አሁን እንኳን ያስብሽውን ማወቅ እችላለሁ? ይኸውልሽ አንድ የታወቀ መድኃኒት ቀማሚ ጋር ውዬ ነው የመጣሁት። እርግጠኛ ነኝ ለእሷ ምን ቆንጆ መድኃኒት እንደቀመመልሽ። በዛውም ጨርቋን አስጥሎ የሚያስከንፋት ነው። ልናሳብዳት? አዎ ድምፅሽን ቀንሽ። ደሞች ሰላም ድንገት እንዳትመጣብን። አሁን ይሄንን በጠላ እንሰጣታለን። ብል አርጓ አሳብዶ ነው የሚያስቀራት። መቼስ የክፍለ ሀገር ልጅ ናት። ጠላ አልጠጣም አትልም። ግን ካበደች በኋላ ስጋትሽ ገብቶኛል። ብቻ ይሄንን ግጥም አድርጋ ትጠጣለች እንጂ ወፈፌ ከሆነች ካበደች በኋላ የማያውቋት ቦታ ማንም ሰው የማያገኛት ጠረፍ ላይ ወስድ። ሀሳብሽ በጣም ጥሩ ነው። ግን ለአባዬ እሺ ምን እንለዋለን? ድንገት ከቤት ወጥታ እንደጠፋች እነግረዋለሁ። ለነገሩ በስልክ ከኛ ጋር ሰላም እንደሆነች ነግረዋለች። ስለዛ መጥፋቷን በእኛ ምክንያት ሊጠራጠር አይችልም። እማዬኖች ስማርት ብዬሻለሁ። እሺ መቼ ነው የምናደርገው? እኔ ዛሬ ቢሆን ደስ ይለኛል። ይሄ ቀስ የመጣደፍ ነው። መጀመሪያ ጠላ ይጠመቅ። ደግሞ ጠላውን ራሴን ቆንጆ አድርጌ የምጠምቀው።
ለምንድን ነው የማለቅሰው? ማን ደስ ይበለው ብዬ ነው የማለቅሰው? አላልቅስም። እንዲያውም ሁለተኛ ራሴን አልጎዳም። ራሴን ለማጥፋትም አልሞክርም። ፈጣሪን ጉልበት አድርጌ ጋፈጣችኋለሁ። ኑሐሚዬ ምን ነው ብቻሽን ይሄች ብርድ ላይ ቁጭ አልሽ? ብቻዬን መሆን ስለፈለኩኝ ነው። ታዲያ እንዳይበርድሽ የሆነ ነገር ደረባት ታደርጊም እንዴ? በኋላ እኮ ብርድ ቢመታሽ እዳው ለኔ ነው። ቆይላም አልፈልግም ማለት አልበረደኝም። ስላሰብሽልኝ አመሰግናለሁ። እንግዲህ አልበረደኝም ካልሽ ምን አደርጋለሁ? ሰሞኑን ደግሞ ትንሽ ዝክር አለችብኝ። ዝክሩ ደግሞ በጠላና በዳቦ ነው። እኔ እናትሽ ደግሞ የምጠምቀው ጠላ ብቀምሻት። እኔ ግን ጠላ አልወድም። አልወድም ማለት ነው እንዴ? ክፍለ ሀገር አድገሽ እንዴት ጠላ አትወጂም? ማን ነው ክፍለ ሀገር ያደገ ሁሉ ጠላን ቀራሪ ነው ያለው? ምን ነው ታዲያ ተቆጣሽ ልጅ? እንዴ ሳላውቅ ያስከፋውሽ ነገር አለ እንዴ? እንዲያውም ልክ ነሽ። እዚህ በጣም ብርድ ነው። እንዴ ምንድነው ልጅቷ እንደዚህ ባንድ? ማለት አልበረደኝም። ስላሰብሽልኝ አመሰግናለሁ። እንግዲህ አልበረደኝም ካልሽ ምን አደርጋለሁ? ሰሞኑን ደግሞ ትንሽ ዝክር አለችብኝ። ዝክሩ ደግሞ በጠላና በዳቦ ነው። እኔ እናትሽ ደግሞ የምጠምቀው ጠላ ብቀምሻት። እኔ ግን ጠላ አልወድም። አልወድም ማለት ነው እንዴ? ክፍለ ሀገር አድገሽ እንዴት ጠላ አትወጂም? ማን ነው ክፍለ ሀገር ያደገ ሁሉ ጠላን ቀራሪ ነው ያለው? ምን ነው ታዲያ ተቆጣሽ ልጅ? እንዴ ሳላውቅ ያስከፋውሽ ነገር አለ እንዴ? እንዲያውም ልክ ነሽ። እዚህ በጣም ብርድ ነው። እንዴ ምንድነው ልጅቷ እንደዚህ ባንዴ የተቀያየረችው? የጠረጠረችው ነገር እንዳይኖር ብቻ። ወይኔ ተበልተን ባልሆነ። እኔ እንደነሱ በማስመሰል መኖር አልችልበትም። ምነው ፈጣሪ እማዬ ብዬ በኩራት የምጠራ እሱ አገኘሁ ብዬ ደስታዬን ሳልጨርስ ይህንን ጉድ ታሰማኛለህ? ቆይ ምን ባጠፋ ነው ለኔ ሁሉ ቅጣት የሚሰጠኝ? በልጅነቴ እናቴ ማጣቴ ሳያንስ ኑሐሚን እያለቀሽ ነው እንዴ? ሰው ከፋብኝ። የኔ ያልኩት ሰው ድንገት ተቀይሮ ከአውሬ ባሰ ሆነብኝ። ኑሐሚን እባክሽ ሳታለቅሽ የሆንሽውን ነገር ንገሪኝ። ለምንድን ነው ላንተ የምነግርህ? አንተም እኮ የዛ ጭራቅ ወዳጅ ነህ። ማንን ነው? ኤደንን ነው? አዎ ኤደን። እዚህ ምድር ላይ ከሷና ከእናቷ ውጭ ሌላ ጭራቅ አለ እንዴ? ቆይ ይሄን ያህል ምን ቢያደርጉሽ ነው? ተወኝ እባክህ። ችግሬን ከማጋ ማውራት እንዳለብኝ እንኳን ግራ ገብቶኛል። ለነገሩ አንተም ብትሆን የዛች ኤደን ወዳጅ ነህ። አይደለሁም። እኔ መቼም የኤደን ወዳጅ ልሆን አልችልም። ለምን ተዋሸኛለህ? እሷን ብለህ መስሎኝ ቤት የምትመጣው። እውነቱን ንገረኝ ካልሽኝ ኤደን ታፈቅረኛለች። እኔ ግን ለአንድ ሰከንድ ለሷ ስሜት ኖሮኝ አያውቅም። እባክሽ እሱን ተይውና እስቲ የሆንሽውን ንገሪኝ። እባክህ ብሩክ ብቻዬን ተወኝ። አልተውሽም። ለምንድን ነው የማትተወኝ? ሁላችሁም ማስመሳዮች ናችሁ። ሰውን የወደዳችሁ ስትመስሉ ትንሽ እንኳን አያስታውቅባችሁ። አሁን ማውራት አልፈልግም። በቃ ተወኝ። እሺ ለማንኛውም አሁን ተረጋጊ። እንደዚህ መሆን እኮ ይጎዳሻል። ላብድ ነው አሁንስ። የእነሱ መድኃኒት ሳያስፈልገኝ አሁን ላብድ ነው በቃ። ቆይ ስለምን መድኃኒት ነው የምታወሪው? እንዲህ በቀላሉ እጄን አልሰጥም። እስካሁን ያሰቃዩኝ ይበቃቸዋል። ምናልባት ወደ ፖሊስ መሄድ የምትፈልጊ ከሆነ ህግ እኩል ስለሆነ ለሁሉም። ግን የቤት ሰራተኛ ነኝ ብለሽ ኤደን ነች እንደሱ ያለች? አዎ የእናቷ ዘመድ እንደሆንሽና አባቷ ልታማግጪ ስትይ እናቷ እጅ ከፍንጅ እንደያዘችሽ ነው የነገረችኝ። እኔና ኤደን እኮ እህትማማቾች ነን። በአባት እንገናኛለን። እስኪ ንገረኝ፣ ልጅ አባቱን ያማግጣል? ምን? እንደዛማ ሊሆን አይችልም። አይገርምም? እህቷን ነበር እንዲህ ስታሰቃየ የነበረው። እኔ የቴን አገኛለሁ ብዬ ስንት ሀገር አቆርጬ በመጣም እንደጠበቅኩት አልሆነ። በጣም አዝናለሁ ኑሐሚን። እንግዲህ እውነታው ይሄ ነው። ቆይ ግን ምን አደረኳቸው? እኔ ንጹህ ፍቅራቸውን እንጂ ገንዘባቸውን እኮ አልፈለኩም። ያኔም እኮ ራስሽን ያለ ምክንያት ለማጥፋት እንዳልሞከርሽ አውቄ ነበር። ቆይ ግን አባትሽ ይሄን ያውቃል? አያውቅም። የኔ ምስኪን አባት ጥሩ እናትና ንጹህ እህት ያለኝ ነው የሚመስለው። እንዴ ቆይ ታዲያ ያለውን ነገር ለምን አባትሽ ደውልሽ አትናገሪ? የማደርገውን እኔ ነኝ የማውቀው።
ኑሐሚን ተረጋጊ እንጂ እንዳትከተለኝ። ኑሐሚን ለማድረግ እያሰብሽ ነው? ማሚ ምን ሆነሽ ነው? አንቺ ምን እንደተፈጠረ አላውቅም፣ ግን ሳጠረጥር አትቀር። እንዴ ኩሽና ብቻችን ነው እንዲያወራ ነው እንዴ? ልታውቅ ትችላለች። የኔ ግምትማ አንቺ ተናደሽ ወይስ ሳትብለሽ ነግረሻታል ብዬ ነበር ያሰብኩት። ኧረ እኔ አይኗ ማይ ስላስጠላኝ ጭራሽ አላገኘኋት። እንዴ ጠላ አልወድም ትበለኝ? ያ ሁሉ ቁጣና ያ ሁሉ ነገር ከየት መጣ? ቆይ መድኃኒቱን በሌላ ነገር መስጠት አይቻልም እንዴ? ምን ዋጋ አለው? ይሄኔ ለአባቷ ደውላ የሆነ ነገር ነግረዋለች። ትንገሯ ምን እንዳታመጣ ነው። ይልቅ ባለ መድኃኒቱ ጋር ደውይና ወይ በውሃ ወይ በሻይ የሚሰጥ መድኃኒት ካለ ጠይቂ። የጠላውን ያክል ብን አድርጎ ባያሳብዳትም ሌላ መድኃኒት አይጠፋም ብሏል ባለ መድኃኒቱ። እንደዛ ከሆነ ያባዬ ነገር ምንም አያሳስብሽ። አንቺ ደግሞ ሁልጊዜ እንደ ጋሪ ፈረስ ፊት ለፊትሽ ነው የምታስቢው። እንዴ ይቺ ልጅ ልናሳብዳት መሆኑን ካወቀች ለአባቷ መናገሩ አይቀርም። እና ምን ችግር አለው? እኛ ምንም አላደርግንም ብለን ግግም እንላለን። እና አሁን መድኃኒቱን ሰጥተና ስታብድ መጠርጠሩ ይቀራል? ደግሞ እስካሁን የነገረችው አይመስለኝም። ብንነግረው ኖሮማ ወይ እኔ ጋር ወይ አንቺ ጋር ይደውል ነበር። እኔም የተጽናናሁት እኮ እስካሁን ስልክ ስላልደወለ ነው። ግድ የለሽማ፣ ሌላ እድል እንሞክር። በባሊን በቦሊን ብለን ልጅቷን አሳብደን ከዚህ ቤት እናጥፋት። ባትይኝም እኔ ይሄንን እያሰብኩበት ነው። መጀመሪያ በጠላ የሚወሰደውን መድኃኒት ወስጄ እንዳይረክስ ሌላ መድኃኒት እንዲሰጠኝ አደርጋለሁ እኮ። እሱን እኮ ነው የምልሽ። በሌላ ነገርም ቢሆን በግድም ቢሆን ብንግታት ጥሩ ነው። አዎ እንደዛ ሳይሻል አይቀርም። አሁን ግን የት ሄዳ ነው? በዛው እኮ ጠፋች። እኔ ምን አቅላታለሁ ሚጃቢስ። ለማንኛውም ሜንታ ቤት ገብቼ ልረፍ። ሲመስለኝ ይሄንን እየፈለግሽ ነው ወይ? ምን ነው ልጄ ማለት ከበደሽ? ለነገሩ ልጇን አሳብዳ ጣረፍ መሀል ላይ የጣለች እናት ልጄ ማለት ቢከብዳት አይገርመኝም። ምን እያልሽ ነው? ሁሉንም ነገር ሰምቻለሁ። ከዛች አውሬ ልጅ ጋር ያወራችሁትን በሙሉ ሰምቻለሁ። አንቺ ጭራቅ! ናይ ይልቀቂኝ፣ እገልሻለሁ። እንደዚህ እንደተጫወትሽብኝማ አትቀሪም። አንቺ ጭራቅ ሰይጣን! ምን ሆነሻል እማዬ? ጉድ ሆነናል ልጄ፣ ጉድ ተፈጥሯል። ወይኔ ምን ይሄ ነገር በቀረብኝ ነበር። ተረጋጊ እማዬ። ቆይ ምንድን ነው የተፈጠረው? ሁሉንም ነገር አውቃለች። አውቃለች ማለት ደርሳብናለች። ያሰብነውን በሙሉ አውቃለች። እማዬ ከተናገርሽ ተናገሪ። ምን ሆነ የደረሰችበት? መድኃኒት ሰተናት ልናሳብዳት እንደነበረ ነው። ምን? እንዴት ልታውቅ ቻለች? አላውቅም፣ እንዴት እንዳወቀች አላውቅም። ጭራሽ አንቃ ልትገለኝ ነበር እኮ። ምን ማለት ነው? አንቃ ልትገለኝ ነበር ማለት? ደፍራ እጇን አንቺ ላይ አነሳች? ለዚህማ ዋጋን ነው የምሰጣት። እስኪ አንቺ ደግሞ አርፈሽ ተቀመጪ። እኔ ለራሴ ለተሰማት ነግርብኛለች ብዬ እዚህ ተጨንቄያለሁ። አንቺ ደግሞ ሌላ ነገር ልታመጪ ተንገራ። እኛ ምንም አላደረግንም ብለን ድርቅ እንላለን። ተሰማ ከሷ ይልቅ እኛን የሚያምን ይመስልሻል? ይልቅ እንደምንም ብለን ይቅርታ መጠየቅ ይሻለናል እኮ። አንቺን አንቃሽ እኔ ይቅርታ አላት። ከዚህ ሁላ ለምን እዚሁ ድብን አልላትም? እና ለተሰማ ነገር ቤቱ ይቃጠል ነው የምትይው? እንደውም እንዳትናገር ማስፈራራት ነው የሚሻለው። አይ እሱ ጭራሽ ሌላ መዘዝ ነው የሚሆነው። እሱ አይሆንም። ቆይ ግን እንዴት ልታውቅ ቻለች? ኪችን ውስጥ ተደብቃ እየሰማችን ነበር ማለት ነው? ሸዋካ እባክሽ ልጄ እግሯ ላይ ቢሆን ተንበርክከሽ ይቅርታ ጠይቂያት። ሰይጣን አሳስቶን ነው በያት እኮ። እኔ እማዬ ይሄንንማ መቼም አላደርገውም፣ አትርፊ። በነገራችን ላይ አባትሽ ደውሎ ነበር። ምን አለሽ? እየመጣሁ ነው አለ። ነገሮችን በሙሉ አስተካክለን ካልጠበቅ ነው ለዘመናት የገነባሁት ትዳሬ መፍረሱ ነው።
ኑሐሚ ምንድነው? ምን እንደምልሽ አላውቅም። አልገባኝም። እስከ ትናንትና ድረስ ያውሬ ባህሪ ነበራችሁ። ለነገሩ አሁንም ልጅሽ ያው ነች። ቆይ አንቺ መለሳለስ ነው ያልገባኝ። ከዚህ በኋላ ዱላ ይዘሽ እንኳን ብትመጪኝ አልቃወምሽ። እኔ ጨዋ ያሳደገኝ ልጅ ነኝ አይደለም። አንቺ እናቴ የምትሆኚ ሴት ላይ ማንም ላይ እጄን አላነሳም። አውቃለሁ፣ ጨዋ እንደሆንሽማ እኮ አውቃለሁ። ገና ቤት ስትመጪ ነው ያወቅኩት። ለዛ ነዋ እማዬ ብዬ ስለጠራሁሽ ሞቴን የተመኘሽልኝ። ሞቴን ምን በወጣኝ። እናንተ ልታደርጉኝ ካሰባችሁት ነገር አንጻር ሞት ሲያንሳችሁ ነው። ልክ ነሽ። ሴት ልጅ ወልጄ በሴት ልጅ ላይ ይሄን ያልመጨከን አልነበረብኝም ነበር። ተናድጄ ስላነኩሽ ይቅርታ። ይሄ ግን የኔ ባህሪ አልነበረም። ለእንደኔ አይነቱ አረመኔ ሞትም ሲያንሰኝ ነው። የኔ ልጅ እንደፈለገሽ አድርጊ። አሁን ተይኝ፣ አጨቅጭቂኝ። ብቻዬን እንደሆን ፍቀጅልኝ። እሺ ምን ላምጣልሽ? ምን ትፈልጊያለሽ? ለነገሩ ተረጋጊና እናወራለን። አንደኛሽን እግሯ ስር ወድቀሽ ለምኛት አሻው። አንቺ ነው የገባበት ችግር ምንም አልገባሽ። አንቺ ማትረቢ ብለሽ እናቴ ልጅሽን አነሳሽ። የእናትሽን የገረመሽ አንቺ ማይቀርልሽ። ይሄ እናንተ ምን ሆናችሁ ነው? አንቺ ዲቃላ በቀላሉ ፋታሽ እንዳይመስልሽ እሺ። ከዚህ በኋላ የድሮ ኑሐሚ መስልሻለሁ። አባዬን ጠና ልታደርግኝ የነበረውን ሁሉንም ነገር ነግረዋለሁ። ንገራ ከኛ ይልቅ አንቺን የሚያምሽ ይመስልሻል? ምንም አታመጭም እባክሽ። በፈጠረሽ አንቺ ልጅ አፍሽን ዝግልኝ። ወጣ ብዬ ለአባዬ ደውዬለት ነበር እና የነገርሽው ነገር አለ? እንደዚህ አይነት ትልቅ መርዶ እንዴት መንገድ ላይ ይነገራል? አባዬ ይምጣና ማን እዚህ ቤት እንደሚቆይና እንደሚወጣ እናያለን። ጭራሽ ትናንት መጥተሽ ከቤታችን ልታፈላቂኝ ያምርሻል? አንቺ ልጅ ለምን ዝም አትይም? በቃ ሂጂ፣ ውጪ፣ ሂጂ፣ ውጪ። የኔ ልጅ እባክሽ ይቅር በይ። ሰው ሆኖ የማያጠፋ የለም። መቼም ይቅር አልልሽም። ቢሳካላችሁ ኖሮ እኮ ይሄኔ ጨርቄን ጥያ ብጄ ነበር። መቼም ይቅር አላችሁ። ወይኔ በቃ ይቺ ልጅ አምራለች። ወይኔ ገነት፣ ምንድነው ማድረግ ያለብኝ አሁን? ምን አባሽ ፈለግሽ? እማዬ ይቅርታ ጠይቂያት ብላኝ ነው። ይሄ ደግሞ የኔ ነው። እሺ ምን እያደረግሽ ነው? ስልኬን አምጪ። ገና አባዬ የገዛልኝ ነው የወሰድሽብኝን ቀሚስም ታመጫታለሽ። ቆይ ግን አንቺ ማነው እንደዚህ ልብ የሰጠሽ ነው? ወይስ ድሮም ግስትላ ነበርሽ? ለአንቺም እህት ለእናትሽም ልጅ ለመሆን ሞክሬ ነበር። እናንተ ግን የሚገባችሁ ሰዎች አይደላችሁም። እና ይቅርታዬን አትቀበይም? አይደለም እንዴ ለበጥ አድርገሽው ከልብሽም ቢሆን ያንቺን ይቅርታ አልቀበልም። እሺ እኔን ተይኝ። ቢያንስ እናቴን ይቅርታ አድርጊላት። ዋና የዚህ ሴራ ጠንሳሽ ማን ሆነና? እናቴን ታያት እያልኩሽ ነው። እኔ ላሳብድሽ የነበረው ድሮስ ከጅምጅማ የተሰራ ክራር እንብላው ነው ቅኝት። አንቺ እናቴ ነው ጅም የምትይው? ተጠንቀቂ፣ አለበለዚያ በዚህ ነው አንጀትሽን የምዘረግፈው። ቆይ አንቺ ማነሽ? እንዴት ነው እስከዛሬ ይሄን ባህሪሽን ሳናውቀው? እናንተ ናችሁ አውሬ ሆናችሁ አውሬ ያደረጋችሁኝ እንጂ እኔ እንደዚህ አይነት ባህሪ አልነበረኝም። አያቴም እንዲህ አላሳደገችኝም። ለማንኛውም ይቅርታዬን ተቀበልሽም አልተቀበልሽም አይመለከተኝም። ድሮስ እንዳንቺ አይነት ዛሬስ መች ክብር ያውቅና። ወይኔ ኑሐሚ፣ ክብሬን እንዴት ማስጠበቅ እንዳለብኝ እኔ ራሴ አውቃለሁ። በቃ ተይ ብልሽ አልሰማልሽ አይደል? አታያትም እንዴ? እርግብ መስላ ገብታ ወደ ሰይጣንነት እየተቀየረች እኮ ነው። አውሬም ሆና ከሆነ እኛንን የቀየርናት። አልገባኝም። ጭራሽ ለሷ እያጋሽ ነው እንዴ? ለነገሩ እኛም በጣም ቸኩለናል ኤደን። ይሄ አጉል ጥድፌ በጣም ዋጋ ያስከፍለኛል። ምን እንዳታመጣ ነው እባክሽ፣ ደፍራ አትናገርም። አታያትም እንዴ እንዴት እየተቀያየረች እንዳለች? ወይ ደግሞ አባዬ ከመምጣቱ በፊት የሆነ ነገር እናድርግ። አንቺ ልጅ አብደሻል እንዴ? ምንድነው የምናደርገው?
እና በአንዲት ወፍ ዘራሽ ምክንያት የእናትና አባቴ ትዳር ሲናጋ ዝም በይ ነው ብትይ? ለዚህ እኮ ነው አትንቀዥቀዥ እያልኩሽ ያለሁት። መቼስ እንደ ህፃን አዝለሻ ዙሪያ አትይኝም አይደል? እሺ በቃ ይሄን ስራ ለኔ ተይልኝ። ድጋሚ እንድታንቀሽ ነው ለአንቺ የምተውልሽ? ተናዳ ስለነበር ነው አልኩሽ እኮ። ምንም ተናዳ ስለነበር አይደለም፣ ባህራ ስለነበር ነው። እቺ ሴጣን ነች። ለማንኛውም እዚህ ነገር ውስጥ አትግቢ ብዬሻለሁ። አባዬን አይደል የተማመነችው? እሱ ሲሄድላት ማን እንደሚያድናት እናያለን። አንቺ ምን አባሽ ያረክሽ ነው? አይታይሽም እንዴ? አንቺ በገፍ ብትወስጂብኝም አባቴ አዲስ ቀሚስ ገዛልኝ። ለምንድን ነው ልብሴን አውጥተሽ ጣልሽው ነው ያልኩሽ? አይገባሽም? የልብስሽ ነው እንዴ ገረመሽ? ገና ጸባይ ከሌለሽ አንቺንም አውጥቼ እጥልሻለሁ። ኤድ አሁንስ በጣም ተጨማለቅሽ። እሺ አበዛሽ። አንድም ከራሴ አልጨመርኩም። በሰፈርሽው ልክ ነው እየሰፈርኩልሽ ያለሁት። ምን ነው ትላንት እኔን ኩሽና አስታስተኝ እንዴ አሉንሽ? ቆይ ግን አንቺ ማን እንደዚህ አቤት ያለሽ? ትሰሚኛለሽ? ይሄ ቤት የኔ ነው። ይሄ ደግሞ የኔ ክፍል። ከዚህ በኋላ ማንም የበላይ ማንም የበታች ሆኖ አይኖርም። እሺ እባክሽ ገና ለገና ያቺ ሚስጥር አወኩ ብለሽ እንደ ባሪያ ልትረቅጭና አማራሽ? እመኚ፣ በተለይ ስለእናትሽ ከዚህ በላይ በጣም ብዙ ሚስጥር አውቃለሁ። ምን ታውቂያለሽ? አንቺ ግን ባሰሚ ነው የሚሻልሽ። ምክንያቱም ከሰማሽ ያለ መድኃኒት ታብጃለሽ። ምን አባሽ ነሽ አንቺ መጤ? ትሰሚኛለሽ? ከዚህ በኋላ የድሮዋን ነው አሚነሽ። እኔ እንዳንቺ ክብረ ነክ ስድብ አላውቅም። ከዚህ በኋላ እዚህ ቤት እኔ ነኝ እንጂ መብት ያለኝ አንቺ አይደለሽም። ትሰሚኛለሽ? እገልሻለሁ ለእያንዳንዱ ፍራሽሽ እገልሻለሁ። እሱን እድሉን ስታገኝ አይደል? አሁን ተነፍጪ ተነፍጪ። ጭራሽ ከክፍሌ ታፈናቅለኛለች እቺ ማትረባ። እማዬ ዛሬ አለቃትም እገላታለሁ። ተያት ልጄ፣ እሷ ዛሬ ባለ ጊዜ ናት። የኛ ጊዜ እስከሚደርስ ድረስ መጠበቅ እንጂ ሌላ ምንም አማራጭ የለን። ከፈለግሽ አንቺ ሽሩሩ በያት። እኔ ግን መቼም አላደርገውም እያልኩሽ ነው። ኧረ እባክሽ አንቺ ልጅ ተረጋጊ። አባትሽ እየደረስኩ ነው ብሏል። ምን አለ ትንሽ ብትረጋጊ። አልረጋጋም። እንደውም አባዬ ራሱ ከኔና ከሷ አንዳችንን ይመርጠናል። ቆይ አሁን ምርጫ ውስጥ ምን አስገባሽ? እሱን ተማምና አይደለ እንዴ እንደዚህ እየደነፋች ያለችው? ስለዚህ ማንን እንደሚመርጥ ታያታለች። እንዴ እረስታሽ ነው እንዴ? ጥፋት እኮ የራሳችን ነው። እና አሁን እየተጸጸትሽ ነው? ምን ነው ያኔ ያሉላ ነገር ስታረጊ ምንም አልተሰማሽም? እኔ እየተጸጸትኩ አይደለም። ሁለታችንም ከመረጋጋት ውጪ ምንም ነገር ማድረግ አንችልም። አደጋ ውስጥ ይከተናል። ሰምኛለሽ እማዬ፣ ለኔ በዛች ዲቃላ ከክፍሌ ተወርውሮ ከመውጣት በላይ አደጋም ውርደትም የለም። እሺ ተያት እባክሽ ልጄ፣ አትፍረጅባት። ልጅ ስለሆነች ነው። ልጆች እኮ የወላጆቻቸውን ጥሩነት እያዩ ነው የሚያድጉት። ልክ ነሽ። እኔም ጥሩ ሰው አልነበርኩም። ይቅር በይኝ እባክሽ ልጄ፣ ይቅር በይኝ እባክሽ፣ እባክሽ የኔ ልጅ ይቅር በይኝ እባክሽ። እንዴ ምን እያደረግሽ ነው? ተነሽ እንጂ ተነሽ። ይቅር ካላልሽ መቼም አልነሳም ልጄ። ነገ መልሳችሁ ልትገሉኝ፣ ዛሬ ይቅር ብላችሁ ምን ዋጋ አለው? አንድ እድል ብቻ ስጪኝ። ከዚህ በኋላ መቼም አይለመደኝም። ባልወልድሽም ልጄ ነሽ አይደለም እንዴ ነው ሀምዬ? እባክሽ ይቅር በይኝ። አባዬ እዚህ ቤት ምንድነው እየተከናወነ ያለው? ለምንድነው ጉራ ስር ሆነሽ የምትለምኛት? አይ እንትን አባዬ አያቴ ጋር ልሂድ ብያት እኮ አትሄጂም ብላ እየለመነችኝ ነበር። ደግሞ እንዴት ናፍቀኝ እንደነበር አባዬ። የኔ እንቁ አንቺ በጣም ነው ናፍቀሽኝ። እንዴ ገኒ አንቺ ሳልናፈቅሽም እንዴ? ኧረ ናፍቀኛል የኔ ጌታ። እንዴት ነሽ ልኝ እናት? ደህና ነኝ። ቁጭ በል አረፍ በል። በነገራችን ላይ ለምንድን ነው አያትሽ ጋር የምትሄጂው? እዚህ አልተመቸሽም እንዴ? አይ ተመችቶኛል። ስለናፈቀችኝ እኮ ሄጄ ልጠይቃት አስቤ ነበር። ግን ደግሞ እማዬ ሲሄድ እዛው ምቀር መስሏት እግሬ ላይ ወድቃ እየለመነችኝ ነበር። አደራሽን በብቃት ስለተወጣሽ ውድ ሚስቴ አመሰግንሻለሁ። ኤዱ የለችም እንዴ? ያው ኤደንን ታውቃት የለ ማኩረፍ እንደው ልማዷ ነው። ናሆሚንዬ ተነሽና ምግብ ስሪ፣ እኔ ደግሞ ለአባትሽ ቡና ላፍላ። እሺ ግን የኔ ሚስት ባትሆኚ ይቆጭ ነበር የእውነት። ገበኔን በዚህ መልኩ ስለደበቅሽልኝ በጣም አመሰግናለሁ። ግን አሁንም ደግሜ እድል እየሰጠሁሽ እንዳልሆነ ማወቅ አለብሽ። ይሄንን ነገር አንተውም ልጅ።
እንዲህ በቀላሉ የሚታው ነገር አለ እንዴ? በዛ ላይ ልጅሽ አሁን መንጨርጨሯን አላቆመች። የእሷን ነገር ለእኔ ተይው አልኩሽ እኮ። ልክ አስገባታለሁ። እኔ የምለው ቆይ ትዳርሽ እንዳታጭ ፈርተሽ ነው ወይስ ባደረግሽው ነገር ተጸጽተሽ ነው እንዲህ እየሆንሻለሽ? ባደረግኩት ነገር ባላፍረ እግርሽ ስር ተደፍቼ ማሪኝ ልሽ ነበር። ምርጫ ስላጣሽ ነው። አባዬ ሲመጣ ሁሉንም ነገር እንደምናገር ስላወቅሽ ነው እግሬ ስር የተደፋሽ። እባክሽን ተመልሶ እስከሚሄድ ድረስ እንኳን ነገሩን እናለስልሰው። ቆይ አባዬ ተመልሶ ሲሄድ እኔ ማሰቃይ ልትጀምሩ ነው? ለነገሩ እንደዛ ብታደርጉ እንኳን ቀድሜ አንድ ነገር ስለማደርግ አይሳካላችሁ። ምን ልታደርጊ ያስበሻል? እሱን አብረን ብናየው አይሻልም? ይልቅ አሁን ስራ ስላለኝ ተውጭልኝ። እንዲህ ካላስደነበርኩሽ መቼም አንቺ ለተንኮል አታኝም። እዚህ ምን ትሰሪያለሽ? ጭራሽ እናቴን እግርሽ ስር አንበረከክሻት? ስራውን ያንበረከካት ደግሞ እኔ ተንበረከክ ያላልኳት። አባዬን ብቻም አይመስለኝም የሆነ የተማመንሽው ነገር አለ። እኔ ከያዝኩትና ከፈጣሪ ውጭ ሌላ መተማመኛ የለኝም። ደግመሽ እግሯ ስር እንድትደፊ ካላደረኩሽ እኔ ኤደን አይደለሁም። ሳልፈልግ እንዳስቀይምሽ ባታደርጊኝ መልካም። እናቴን እግርሽ ስር ከመጣል ውጭ በምን ልታስቀይም ፈለግሽ? ከሁለታችሁም ጋር በፍቅር እንድኖር ለምኛችሁ ነበር እኮ። ከአንቺ ጋር መዛመድ ካልፈለግንስ መብታችን እኮ ነው። ከኔ ጋር አለመዛመድ መብትሽ ነው፣ ግን ይሄ ቤት የኔን ቤት እስከሆነ ድረስ ረግጦ የማኖር መብት የለሽ። እሱም በደንብ አድርጌ ያሳይሻለሁ። ተረግጠሽ ትኖሪያታለሽ። ይልቅ አሁንም በፍቅር የመኖር እድሉ አለሽ እኮ። አንቺ ነሽ በገዛ ቤት የመታሽ እድሉን የምትሰጪኝ። ስሬ ቤቴ ቤት አትበይብኝ። አልገባሽም እንዴ? ይሄ ቤት እኮ የኔን ቤት ነው። አንቺ መቼም የኔ እህት አትሆኝም። አትልፊ። ምናችንም እኮ አይመሳሰልም። ልክ ነሽ። ምናልባት ደማችን የተለያየ ስለሆነ ይሆናል የተለያየ ባህሪ ያዝ ነው። ለነገሩ ከመንገድ አንስቶ እንዳመጣሽ ታስታውቂያለሽ። አውርተሽ አልጨረስሽም? አትሄጂም? ግድ የለም ለእኔም ፈጣሪ አለ። ምግብ ደርሷል። ቡናም ፈልቶ ነበር። ኤዱ አሁንም አልመጣችም እንዴ? ለወጣችሁ ከምንጨነቅ ቤት ላለችሁ ብንጨነቅ አይሻልም? ይሄ ደግሞ ምን ማለት ነው? አንድ ሚስጥር ብነግርህ ለኑሐሚን አትነግራትም አይደል? የምን ሚስጥር? መጀመሪያ እንደማትነግራት ቃል ግባልኝ፣ ከዛ እነግርሃለሁ። ገነት፣ መጀመሪያም እኮ እግሯ ስር ተደፍተሽ ሳይሽ ምንም አላመረኝም ነበር። እኔ በጣም ነው የምወዳት። እውነቴን ነው። ለኤዱ እንኳን ይሄን ያህል ምሰስትላት ሰው አልነበርኩም። የተፈጠረውን ንገረኝ እያልኩሽ እኮ ነው። ኑሐሚን በራሷ ጥፋት እግሯ ላይ ተንበርክኬ ይቅርታ እንድጠይቃት ትፈልጋለች። ምን? ለምን ይመስላል ኤደን ይሄን ያህል የተከፋችው? ለምንድን ነው? ኑሐሚን ከክፍሏ ስላባረረቻት ነው። እኔ ይበቃችኋለሁ ለተስማምታችሁ ተኙ ስላት ደግሞ ለልጅሽ ጥፋት አንቺ እግሬ ስር ተንበርክከሽ ይቅርታ ትጠይቂኛለሽ አለችኝ። እኔ ግን በፍጹም አላምንም። እውነት እያወራችሁ ያላችሁት ስለኔ ኑሐሚን ነው? እሷ ፊት ምንም እንዳታወራ በፈጠረ ቃልህን ጠብቅ። ለኑሐሚን ምንም እንዳትነግራት። ተነሺ። ምን ሆነሻል ገነት? ምን ሆነሻል? ለምንድን ነው ለኑሐሚን እንዳልነግራት የፈለግሽው? ዝም ብለህ ያልኩህን አድርግ። ቃልህን ጠብቅ። አሁን ለባብስ ወደ ሳሎን። ምንድን ነው እዚህ ቤት እየተፈጠረ ያለው? ኤዱዬ አሁንም እንዳኮረፍሽኝ ነው? ሰላም አትይኝም? ቆይ አባዬ ግን ምን አይነት እህት ነው ያመጣብኝ? ጭራሽ ከክፍል ያባረረችኝ እኮ። ምንድን ነው የተፈጠረው? ለምን አታስረጅኝ? ሰላም አይደለሽም? ለምን አታስረጅኝ? በዚህ ምክንያት ካልሆነ ልጁን ሊጠላ አይችልም። ግን የሚያምነኝ ይመስልሻል? እኔን ያመነኝ ይመስለኛል። እንግዲህ አንቺ ደግሞ ትወናው ላይ በርቺ። ማመኑ አይቀርም። ምናልባት እኔ መጤት ሊሆን ይችላል። ግን እማዬ ምን አድርጋ ነው እንደዚህ የምታሰቃያት? ያላትን ፍቅር በሙሉ ከኔ ወስዳ ለሷ ስለሰጠቻት ነው። ሁለታችሁ እያወራችሁ ያላችሁት ነገር ስለ ናሆም መሆኑ በጣም እየገረመኝ ነው። ለማንኛውም አሁን ያወራነው ለኑሐሚን እንዳትነግራት፣ አለበለዚያ አንተ ከዚህ ስትሄድ እናቴን ትገልብኛለች። ኤደን ስለምን መግደል ነው እያወራሽ ያለሽው? እባክህ አባዬ፣ እማዬም ይሄን እንደነገርኩ ካወቀች በጣም ነው የምትቆጣኝ።
ይሄ ነገር በእኔና ባንተ ማሊቅ ዋው የኔ ልጅ በጣም አምሮብሻል። አባዬ የልጁን ፍላጎት በቀላሉ የሚረዳባት እንዴት እንደምወደው አባ። ግን ማንንም መጥላት የለብሽም አይደል እንዴ ልጅ? ጠልታናለሽ ብለው ነገሩክ? ይህን ክፍል ለሁለታችሁ እንዲሆን እኮ ስፈልግ ምክንያት ነበረኝ። ተስማምተን እንድንኖር ነው አይደል ምክንያት? እህትማማቾች እንደሆናችሁ መጠን በጋራ የሆነ ነገር እንዲኖራችሁ ስለምፈልግ ነው። እሺ አባዬ ይቅርታ። እኔን ሳይሆን እህትሽን ነው ይቅርታ መጠየቅ ያለብሽ። አንተ ካልክ እሷንም ይቅርታ ጠይቃታለሁ። እኔ ስላልኩ አይደለም፣ ይቅርታ ከልብሽ መሆን ያለበት። አባዬ በአሁኑ ወደ ፊልድ ቶሎ ተመልሰህ ትሄዳለህ እንዴ? ለምን ጠየቅሽ እንዴ? መጠየቅ ክፋት አለው? ምን ችግር አለው? እስኪ ይሄን በትክክል መልሽልኝ። እኔ ከሄድኩ በኋላ ኤደንና ገነት አንቺን በድሎች ነበር? እነሱ እሷ በደለችን አሉክ እንዴ? አረ ምንም አላሉ። እንግዲያውስ እኔም ለጊዜው ምንም የምነግርህ ነገር የለም አባዬ። እሺ እኔ ልጅ እንዴ ምን ሆናችሁ ነው? ምግቡን መብላት ትታችሁ እርስ በርሳችሁ የምትተያዩት ምንድነው? ማለት ምን ማለት ነው? የትሽ እኮ ጉርሻ ነው። ለምን አትቀበያትም? እኔ ጉርሻ አልወድም። የአባትሽ ጉርሻ ሲሆን ግን ትጎርሻለሽ አይደል? አምጪ ልጄ ደኛ ጉርሻ። ኑሐሚ ምንድነው ያልሽው? እስኪ ንገሪኝ። እስኪ ልጄን ተዋት። ጉርሻ ካልወደደች መብቷ ነው። እንደውም በቃኝ። ምንም የምግብ ፍላጎት የለኝም። ኑሐሚ አንቺ ኑሐሚ እነትም እቺ ልጅ ተቀይራለች። ስልህ እኮ አላምን አልከኝ። እንግዲህ እንደዚህ ነው እየኖርን ያለ ነው። ልጄን በመሃል ቤት ተሳቀቀች። እንዴ ገበታ ረግጠህ ወዴት ነው? ኑሐሚን ማናገር ፈልጌ ነበር። እስቲ አንዳንዴም እንረዳት። ያለ እናት ያደገ ልጅ እኮ አስቸጋሪ ነው። እናቷም ናፍቃት ይሆናል። እኔማ አንዳንዴ ባህሪዋ ቀይር ሲል ግራ ግብት ነው የሚለኝ። እኔ እናት እንደው አፈር ልብላላት። አባ በሞቴ በሳንቃ ደረቴ ብላለኝ። መቼም ያባትሽ ነገር አይሆንልሽም አይደል? ብሉ እንጂ እንዴ አትበሉም እንዴ? ነው መብላት ትታችኋል። ብላ እናንተ ናችሁ እንጂ እየበላችሁ ያላችሁት። እሺ እንዴት ነሽ እህቴ? መች ነው ግን ማስመሰል የሚለቃችሁ? ዝም ብለሽ እኮ ነው። ቅድም ላጉርስሽ ስልሽ እጄ መንከስተሽ ነበር። እኔ እንዳንቺ አይደለሁማ። በነገራችን ላይ አባቴ ክፍልሽ መመለስ ትችያለሽ ብሎኛል። አንቺ እንዳንቺና አጉል ልኩፋከቱ መልካም ነው። እሺ ምን ልታመጪ? አትፈታተኑኝ እያልኳችሁ ነው። ከዚህ በኋላ አባዬም የምሽልሻል ጋጥ ወጥ ልጅ መሆንሽን እኮ ባይኑ አይፋት። ስለዚህ አሁን እቅዳችሁ አባቴ ፊት እኔን ማሳጣት ነበር ማለት ነው? ወይኔ ኑሐሚን፣ ቆይ እንዴት ነው ያልገባኝ? ይልቅ ከኛ ጋር መስማማቱ ነው የሚያዋጣሽ። የሚያዋጣኝስ እናንተን ከህይወቴ ማስወጣት ነው። ሲጀመር አባዬ ልጄ ናት ብሎ ቤት አመጣሽ እንጂ ልጅ ሁኚ አትሁኚ በምን ይታወቃል? ታዲያ ለምን ወስደሽ ይሄን ያታስመረምሪኝ? እሱን ማድረግ ይቀራል ብለሽ ነው? ትንሽ ቀን ጠብቂ። ምን አለ ለአባትሽ እንኳን ትንሽ ክብር ቢኖርሽ። አሁንም ቢሆን አባቴን አላምነውም። እሺ እና እኔ እሱ ሽማ ነው የምመስልሽ ማለት ነው? እንደዛ ካሰብሽ ይሄንን ነገር አድርገሽ ታውቂያለሽ ማለት ነው። ምን ነው አንቺ ሽማ ለመሆን ታንሻለሽ እንዴ? ሰሚያለሽ? ባለፈው ለማየ ብዬ ነው የተመታሁልሽ። አንቺ ዲቃላት በይም ብዬሻለሁ። ሰሚያለሽ? አባያውን ቤት ስለሌለ በጩኸት ላንቃሽን ባትበጥሽ ይሻልሻል። እሺ ከዚህ በኋላ እንደዚህ አይነት ስድብ ብትሰድቢ ምን ልታመጪ ነው? ሲጀመር አንቺ እዚህ ቤት ማን ያውቅሻል? እንደዛ ከሆነ አንቺን የሚያውቅሽ ሰው የለም ማለት ነው። ምን እኔ ለአንቺ ዲቃላ እንደሆንኩት ሁሉ አንቺም ለአባዬ ዲቃላ ነሽ እያልኩሽ ነው። ምን ለማለት ፈልገሽ ነው? ቀሪውን ሂጂና እናትሽን ጠይቂያት። ምን እያልሽ ነው ሴትዮ? ያምሻል እንዴ? እናትሽን ጠይቂያት አልኩሽ እኮ። ሁሉም መልስ እሷ ጋር አለ።
ራስሽ ነሽ እንዲህ እንድጨክንብሽ ያደረግሽኝ። ኑሃሚ ምንድን ነው እያለች ያለችው? ምን አለች? እኔ ዲቃላ ነኝ እንዴ? ምን? አዎ መኝታ ክፍል ከአባዬ ጋር ያወራችሁትን በሙሉ ሰምቻለሁ። ምን አወራን? አይዞሽ፣ በአሁኑ እንደሌላው ጊዜ ተደብቄ አይደለም የሰማሁሽ። ስልኬን መኝታ ቤት አድርጌ ስቀርጻችሁ ነበር። ምን? አሁንም ምንም አልተቀየርሽም ወይዘሮ ገነት። ስለዚህ እኔም ክፉ መሆኔን አላቆምም። እማዬ እቺ ሴጣን ምንድነው እያወራችሁ አልኩሽ እኮ ንገሪኝ። እባክሽ ኑሐሚን ተይ ዝም በይ። ይሄ የምታው ነገር ነው እማዬ። አንቺም ልክ እንደኔ አባዬ ትክክለኛ ልጅ አይደለሽም። እማዬ ምንድነው የምሰማው? እውነት ነው? እስከምሞት ድረስ ይሄ ሚስጥር ይዞ ልቆይ ነበር፣ ግን አንቺና እናትሽን የማሰቃየት አላቆማችሁም። ስለዚህ እውነታውን ማወቅ አለብሽ። እማዬ እባክሽ ውሸት ነው በይኝ። እንዴት እንደዚህ ታደርጊያለሽ ኑሐሚን? ለዘመናት የደበቁትን ሚስጥሬን ተዋጭብኛለሽ? እናንተ ካደረጋችሁትና ልታደርጉት ካሰባችሁት አንጻር ይሄ በጣም ትንሽ ነገር ነው። ውድ እህቴ፣ ከዚህ በኋላ እዚህ ቤት እኩል መብት ነው ያለን። ስለዚህ ባህሪሽን ብታስተካክል ይሻልሻል። አትንኪኝ እባክሽ ልጄ፣ ቆይ ተረጋጊ። ለነገሩ የአንቺስ ትክክለኛ ልጅ ነኝ። እሱ ዋሽተሽኝ ቢሆን ለምን እንደዛ ታያለሽ ልጄ? ምን ዋሽቼሽ አውቃለሁ? እባክሽ ልጄ ተረጋጊ። እስኪ ራስሽን አረጋጊ። ወዴት ነው? አላውቅም። ማናችሁንም አላውቃችሁም። ሁላችሁንም በጣም እጠላችኋለሁ። አሁንም ቢሆን እንደዚህ አይነት ሴት አይደለሁም። የእናንተ ጥላቻ ነው እንደዚህ ገፍቼ ጨካኝ እንደሆነ ያደረገኝ። ወዴት ነው? አላውቅም። ማናችሁንም አላውቃችሁም። ሁላችሁንም በጣም እጠላችኋለሁ። አሁንም ቢሆን እንደዚህ አይነት ሴት አይደለሁም። የእናንተ ጥላቻ ነው እንደዚህ ገፍቼ ጨካኝ እንደሆነ ያደረገኝ። አንቺ የማትረቢ እንዴት አድርጌ እንደምጎዳሽ እኔ ነኝ የማውቀው። በአንድ ልጅ መተሽብኛል። በጥፍ ነው ማስከፈልሽ። አታውቂኝም። ግን ምን ሆነሻል? በሰላም ነው? ሻንጣ ልሄድ ነው። አዎ እስካሁንም ድረስ የታገስኩት ያንተ ልጅ ስለሆነች ነው። በቃኝ። ቆየን ነው የምትሄጂው? ምንድን ነው የሆንሽው? እስኪ ንገረኝ። እኔን ከዚህ በፊት ስታውቀኝ እንደዚህ አይነት ጨካኝ ሴት ነኝ? ኧረ እባክሽ ገኒ፣ ለምንድን ነው የሆነውን ነገር የማትነግሪኝ? ለምንድን ነው ዙራ ጥምጥም የምትሄጂው? ልጅ ገላናለች። እኔንም ልጄንም በቁማችን ቀብራናለች። ማ ኑሐሚን? እና ከሷ ውጭ ሌላ ልጅ አለ? ለነገሩ እሷስ ብትሆን ብቸኛ ልጅ መሆኗን አውቅ አይደለ ልጄን ዲቃላ ብላ ሰደበቻት። ምን ገኒ፣ ምን እያልሽ ነው? መጀመሪያ እዚህ ቤት ይዛት የመጣ ቀን እኔ እናንተ ያወራነው በሙሉ ሰምታ ነበር። ክፋቷ ገና ከዛን ጊዜ ነበር የጀመራት። እውነት ስለ ኑሐሚን ነው እያወራሽ ያለሽው? እሷ ይሄን እንዴት? ጭራሽ እኔን ለማሳጣት የክፋቷ ጥግ እኮ። ቆይ ምንድን ነው አደረገችኝ እያልሽ ያለሽው? ለነገሩ እኛ ብንነግርህ አንተ መቼ ታምነናለህ? እኔ ጭራቅ ነኝ አይደል? ከሰው ያልተፈጠርኩ አውሬ ነኝ? ኧረ እባክሽ እያስጨነቅሽ ነው። ለምን ለቅሶውን ትተሽ የሆንሽውን ለምን አትነግሪኝም? ይኸውልህ ልጅ ቤቱን ጥላ ብን ብላ ጠፍታለች። የት እንደሄደች አላውቅም። ማ ኑሐሚን? ኑሐሚን ትላለህ? ለነገሩ ኤደንንማ ማን ያስታውሳት ከእኔ ከእናቷ ውጭ? እኔ ምስኪን፣ እኔ የዋህ፣ እኔ ልሳቀቅልሽ። ኤደን ምን ሆና ነው የምትጠፋው? ብቻ ከኑሐሚን ጋር ተጣልታ እንዳይሆን። እየነገርኩህ እኮ ነው። ኑሐሚን ከመሬት ተነስታ ዲቃላ ብላ ሰደበቻት። አንተም አባቷ እንዳልሆንክ ነገረቻት። እሷም በጣም ከባድ ነገር ተናግራ ሄደች። ወይኔ ልጄ ምን ውስጥ ገብተሽብኝ ይሆን?
እውነትም ኑሐሚን ይሄን ካደረገች በጣም ባለጌ ሆናለች ማለት ነው። እኔ ከኑሐሚን ይሄን አልጠብቅም። ቆይ ግን አንተ ጥብቅና እየቆምክላት ነው? ተው እባክህ። ነገሩን ኑሐሚን ሳትሆን እኔ ነኝ ዲቃላ ነሽ ብዬ ነገርኳት። ቆይ እንዴት? እኔ ይሄን በፍጹም አላምንም። ሰውነቷንም ሆን ብላ ለኩሰዋለች በሳት። ምን? አዎ እኛ በሳት ያቃጠልናት እንዲመስል ብላ ሰውነቷን በሳት ለኩሰዋለች። እኔ ይሄንን ማመን አልችልም። ሌላም ነገር ልጨምርልህ? ምንም ያላደረግናትን ሰዎች ሊያሳብዱኝ ነው ብላ ከአያቷ ጋር በስልክ ስታወራ ሰምቻታለሁ። ገነት እባክሽ እየዋሸው ነው ወይ? ውሸት ቢሆን ደስ ይለኝ ነበር። እኔም ልጄም ታግሰናታል። አሁን ግን በአንድ ልጅ ስለመጣች ቤቱን ለቅቄ ልወጣ ግድ ነው። ምንም አማራጭ። ለማንኛውም ኑሐሚንን አናግሬ እስከምመጣ የትም እንዳትሄጂ። ወይኔ ተሰማ። በቃ እንደዚህ አይነት እቅድ ኖሯል። ቆይ ለልጄ አዲስ እቅድ እንዳለ ልንገራት። እናጋለሁ ግን ልጄ ደግሞ ቅስሟ ተሰብሯል። ወዴት ሄዳ ነው? ልጅቷ እኮ የለችም ክፍሏ ውስጥ። አሁን ነበረች። እንግዲህ ያው እንደ ልማዷ ወደ ውጭ ወጣ ይሆናል። አሁን ወጣና ፈልጋት። ኑሐሚን ኑሐሚን! ሰውዬው ማበዱ ነው በቃ። በጣም ናፍቀሽኛል እማዬ። የእናትነት ጠረንሽ ሁሉ ናፍቆኛል እማዬ። በልጅነቴ ጥለሽኝ ለመሞት ለምን ወለድሽኝ? ያው እዚህ ፍቅር ፍለጋ መጥቼ አውሬ አድርገውኛል። ምንድነው እየተካሄደ ያለው? ምንድነው የምሰማው? አባዬ ትልቅ ጥፋት እንዳጠፋኝ እኮ ይገባኛል። እንዴት እህትሽን ዲቃላ ትያታለሽ? እኔ አላውቅም አባዬ፣ ግን ጸባዬ ተቀይሯል። ሳላውቀው ቀስ በቀስ እነሱን እየሆንኩኝ ነው። ይሄ ደግሞ ምን ማለት ነው? አባዬ ከቻልኩ ወደ ቀድሞ ማንነቴ እንድመለስ እርዳኝ። እኔ ሳላውቀው ወደ አውሬነት እየተቀየርኩኝ ነው። ጭራሽ በራስሽ ጥፋት እነሱን እየወቀሽ ነው? እኔ እቺኛዋን ኑሐሚን በፍጹም አላውቃትም። አባዬ እኔም እኮ እንደዚህ ሆናለሁ ብዬ አስቤ አላውቅም። አይኔ እያየ ኤደንን ይቅርታ ጠይቃታለሁ። ከዚህ በኋላ ግን እዚህ ቤት መቆየት አልፈልግም። አልገባኝም። ስህተት ነበር አባዬ። እዚህ ቤት መምጣቴ፣ ቤተሰብ አገኘው ብዬ ማሰቤ ሁሉም ልክ አልነበረም። የፈለገ ነገር ቢሆን ለዘመናት ያዝነውን ሚስጥር በዚህ መንገድ ማውጣት ነበረብሽ። እንዳልቀጣሽ ትልቅ ልጅ እኮ ነሽ። አታስቡ አባዬ፣ ቀድሜ ከራሳቸው ቅጣቴን አግኝቻለሁ። ራስሽን በጋለ ብረት የለኮሽው እናትና ልጅ ደግሞ ሊያሳብዱኝ ነው ብለሽ ላያትሽ የነገርሽው እሱስ ቅጣት ነው? ምን? እነሱ ናቸው እንደዚህ ያሉ? ቆይ ምን አይነት ልጅ ነሽ አንቺ? እንዴት እንደዚህ አይነት ክፋት ታደርጋለሽ? መቼም አሁን እየዋሽ ነው ብዬ በነገር አታምነኝም አይደል? ያው ስራቸውን በጥንቃቄ ነው የሚሰሩት። ሳስበው እነሱ ሳይሆን አንቺ ነሽ ተንኮለኛ ነው። እሺ እኔ በቃ ማረባው ሴት እኔ ነኝ። የገዛ ሰውነቴን ብረት አግዬ ያቃጠልኩት። እያለቀሽ ንጹህ ለመሆን አትሞክሪ። አሁን ሁሉ ነገር ግልጽ ሆኖልኛል። እኔ ድሮም ለስቃይ የተፈጠርኩ ሴት ነኝ። አባዬ እባክህ ወደ መጣሁበት መልሰኝ። አንተንም ከዚህ በላይ ማስጨነቅ አልፈልግም። እኔ ይሄን ባህሪ አስተካኪ ያልኩሽ እንጂ አስጨነቅሽኝ አላልኩም። መፍትሄ እንፈልግ። ኤደን ላይ ላደረኩት ድርጊት ይቅርታ መጠየቅ እችላለሁ። በዛ ድርጊት እኔም በጣም አፍሬያለሁ አባዬ። ዲቃላ ማለትሽ የገዛትሽን በጣም ያሳዝናል። ለአንዴና ለመጨረሻ ጊዜ አስቢበት። መፍትሄ ማስቀመጥ አለበት።